አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ ስቡሕ ይውእቱ ወልዑል ይውእቱ ለዓለም ቅዱሳን አምላካቸው የሆነ እግዚአብሔር ስሙ ምስጉን ነው። ከዓለም በፊት የነበረ ዛሬም የሚኖር ዓለምን አሳልፎ የሚኖር እግዚአብሔር አምላካችን በዓለም መላእክት በእሱ አንደበት ሲጠራ ሲመሰገን የነበረ ዛሬም ደግሞ በእኛ አንደበት እንዲጠራ የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። የተከበሩ አባታችን መልአከ ሣህል አባ ገብረ ኪዳን የዚህ የላስ ቬጋስ ሐመረ ቅድስት ኪዳነ ምሕረት ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ በአገልግሎት የምትመስሉ ዲያቆናት፣ ምዕመናት፣ የሰው ቤተክርስቲያን የስስት ልጆች፣ ሰንበት ቤት መዘምራን እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእናቱ የቅድስተ ቅዱሳን የወላዲተ አምላክ ስም የተመሰገነ ይሁን። ሳይገባን በፊቱ አቁሞ መልእክቱን የሚያስተላልፍ አምላክ ለአባቶቻችን ለሐዋርያት ስልጣን የሰጣቸው ሚስጥሩን ጥበቡን ይግለጽልን፣ አስተዋይ ልቦና ይስጠን። Adara
ኢሳይያስ ይህንን የተናገረበት ምክንያት ምንድን ነው? እግዚአብሔር የጠራው እግዚአብሔር ቀብቶ የሾመው ነገስታትን ገስጾ ጣዖታትን አሳፍሮ ሰዎችን ከኃጢአት እና ከክፉ ግብር ሕይወታቸውን እየቀየረ እግዚአብሔር ወገን እንዲሆኑ ያደረገ በነገስታቱ ፊት ሞገስ ይሆነው በጣዖታት ፊት ኃይልና ብርታት ይሆነው እግዚአብሔር ወገንና አጋዥ ኃይል አድርጎ እግዚአብሔር ጠርቶ የሾመው ታላቅ ነብይ ነው ኢሳይያስ። በዚህ የመጽሐፍ ቅዱስ ክፍል ውስጥ ግን ኢሳይያስ ስለራሱ ሲናገር ጠፍቻለሁና ወዮልኝ ነው። አብረን እንበል። ጠፍቻለሁና አይሰማም፣ አንደበታችሁን ፍቱ። ጠፍቻለሁና ወዮልኝ። ኢሳይያስ ለምንድን ነው የጠፋው እንዴ? እግዚአብሔር የጠራው እግዚአብሔር ቀብቶ የሾመው ብዙ ጊዜ በነገስታቱ ፊት ቀርቦ ተግሳጽን የሚናገር ብዙ ጊዜ ለቆሙት ጣዖታት ህዝቡ እንዳያመልክ እየገሰጸ የሚናገር ይህ ነቢይ እግዚአብሔር የቀባው ነቢይ ነው። ምን ሆኖ ነው የጠፋው? ምን ደርሶበት ነው እንዴ? ለካ ሰው ከተጠራ በኋላ ተቀብቶ ለነቢይነት ከተሾመ በኋላ ሰው ለአገልግሎት እግዚአብሔርን እያገለገለ ይጠፋል። ሁሉ ጊዜ ክርስቲያን ያለ ጥፋት የሚኖር ይመስለዋል። ኢሳይያስ ግን ምን አለ? ጠፍቻለሁና ወዮልኝ። ምን አድርጎ ነው የጠፋው? ምን ጎሎበትስ ነው ኢሳይያስ እንዲጠፋ ያደረገው? እዚህ መጽሐፍ ቅዱስ ክፍል ውስጥ የምናገኘው ሙሉን ኢሳይያስ የጠፋበትን የሕይወት ታሪክ ይናገራል። ኢሳይያስ ማለት መድኃኒት ማለት ነው። ስለምንድን ነው መድኃኒት የተባለው ቢሉ ለምንድን ነው መድኃኒት አሉ? ብዙዎችን ከነበረባቸው ክፉ ግብር ለውጦ እነሆ መድኃኒት የሆነውን ኢየሱስ ክርስቶስን እንደሚወለድ ትንቢተ ኢሳይያስ ምዕራፍ 7 ላይ 14 እንደተናገረው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ከወልደ እግዚአብሔር አንዱ ወልደ እግዚአብሔር ኢየሱስ ክርስቶስን አማኑኤል ብላ ትጠራዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ነው የሚለውን ቃል እነሆ ትንቢት ተናግሮ ያ የተናገረው ትንቢት ስለተፈጸመ መድኃኒት ብሎታል። የዓለምን መድኃኒት ኢየሱስ ክርስቶስን መምጣቱን ስለሚያውጅ ነው። አዎ አውጆታል። የነቢያት ትንቢት ይፈጸም ዘንድ ተፈጸመ። ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። ያ ነቢያት ያዩት ብሎ ደራሲ እንደተናገረ ዓለምን የሚያድነውን ኢየሱስ ክርስቶስን መድኃኒት ይለዋል። ያን መድኃኒት ዓለምን የሚያድነው የነቢያት ትንቢታቸው ተፈጸመ። የነቢያት ተስፋቸው ተሳካ። ነቢያት ተናግረው ነበረ፣ ሙሴም በሕግ ጽፎ ነበረ። እነኛ ሁላ ግን ተግባራዊ ሆነዋል። እነኚህ ሁላ ትንቢታት የተናገሩት እነ ኢሳይያስ መድኃኒት ተብለዋል። ብዙዎችን ከኃጢአት ግብር ስላወጡ አስቀድሞ ገና ጥርጊያውን ስላቀኑ ኢሳይያስ ጠፍቻለሁና ወዮልኝ እያለ የተናገረበት ሚስጥሩ ምንድን ነው? ይሄ ነቢይ በዖዝያን ዘመነ መንግስት ነበረ። እንዲሁም ደግሞ በሱ ብቻም አይደለም፣ ታላቁ ንጉሥ የተባለው በአክዓብ ዘመነ መንግስትና በሕዝቅያስ ዘመነ መንግስትም የነበረ ታላቅ ነቢይ ነው። አማካሪ ነበር። እንዲያውም በቤተ መንግስቱ ብዙ ጊዜ እያማከረ ብዙዎችን ይገስጽ ያስተምር ነበር። ኢሳይያስ ግን በዚህ የመጽሐፍ ቅዱስ ክፍል ውስጥ ግን ጠፍቻለሁና ወዮልኛል። እግዚአብሔር ሕይወታችንን ከጥፋት ይሰውረን፣ ሕይወታችንን ከጥፋት ይጠብቀን። ከፍ ብለን ስናነበው ይህንን የመጽሐፍ ቅዱስ ክፍል ውስጥ በቁጥር 1 ጀምረን ስናነብ እንዲህ የሚል ቃል እናገኛለን። ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት ይላል። እግዚአብሔርን ከፍ ብሎ ተቀምጦ አየሁት። ንጉሥ ዖዝያን ግን በሞተበት ዓመት ነው። እግዚአብሔር ለእኔ የተገለጠው በዚህ ሰዓት ነው። እግዚአብሔርን አየሁት። ካየው በኋላ ብዙ ነገሮችን ይዘረዝራል። ዝቅ ብሎ የልብሱም ዘርፍ መቅደሱን ሞልቶት ነበረ። ዖዝያን መቅደሱን ሞልቶት ነበረ የልብሱ ዘርፍ። እግዚአብሔርን አየሁት። በማየቱ ግን ደንግጧል ኢሳይያስ። በዚህ ሙሉን አንብቦ ሲጨርስ ነው ጠፍቻለሁና ወዮልኝ እያለ የሚናገረው። ቃሉን ራሱን ስናነበው በሞተበት ዓመት እግዚአብሔር ለእኔ ተገለጠልኝ፣ እግዚአብሔርንም ከፍ ባለ ዙፋን ተቀምጦ አየሁት። እነሆ መላእክት ሱራፌልና ኪሩቤል ለእግዚአብሔር ክብር እየወደቁ እየተነሱ ፊታቸው እንኳ እንደ አምላክነቱ እንደ መለኮትነቱ ማየት ተስኗቸው ከወገባቸው በታች በክንፋቸው ከወገባቸው በላይ በአንድ ክንፋቸው ጋርደው ፊቱን ማየት ተስኗቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ ለእግዚአብሔር ክብር ይንቀጠቀጡ ይወድቁ ይነሱ ነበረ። እግዚአብሔርን አየሁት።
ነገር ግን አለ እንዲህ እየተንቀጠቀጡ ሳለ እግዚአብሔር ደግሞ ለእኔ ተገለጠ፣ በዓይኔም እግዚአብሔርን አየሁት አለ። እነሆ ግን ይህ ብቻም አይደለም፣ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው መካከል በመጠቀመጤ የሰራዊት ጌታ ልዑል እግዚአብሔርን አይቻለሁና እነሆ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ዓይኖቼ ስላዩ ጠፍቻለሁና ወዮልኝ አልኩኝ ይላል። እግዚአብሔርን ማየት ለምንድን ነው እንደዚህ ያሰኘው ኢሳይያስ? የተጠራለት ነው። እግዚአብሔርን መመልከት ለምን ጠፋ ያሰኛል? እኛ ምኞታችን እግዚአብሔርን ለማየት አይደል እንዴ? እግዚአብሔር ሰው ጸሎታችን በመጣ ጊዜ ከቻለ አሁንም ይገለጥልን። በጸሎታችን በሱባኤያችን በምህላችን ማን ይገለጥልን? እግዚአብሔር እንዲገለጥልን፣ ለችግራችን መልስ እንዲሰጠን፣ ለጠየቅነው መልስ እንዲሰጠን ቢገለጥልን ያስከፋናል? ደስ ነው የሚለው። ኢሳይያስ ግን ተገልጦ እግዚአብሔርን ሲመለከተው የሰራዊት ጌታ ንጉሥ እግዚአብሔርን ስላየው አለ ጠፍቻለሁና ወዮልኝ አልኩኝ ነው የሚለው። ምንድን ነው እንዲያስባለው? ለምንድን ነው? ከንፈሮቼ የረከሱብኝ ሰው በመሆኔ ነው ያለ የሰራዊት ጌታ ልዑል እግዚአብሔርን አለ። ምን ሆኖ ነው ኢሳይያስ ከንፈሩስ የረከሰው? ምንድን ነው የኢሳይያስን ከንፈር በለምጽ እንዲመታ ያደረገው? እግዚአብሔርን ስላየ ልጠፋ ነው ብሎ እንዲናገር ያስገድደው ነገር ምንድን ነው? ኢሳይያስ ምክንያት ነበረው። እግዚአብሔር ጥፋታችንን በእውነት የማይወድ የሰውን ጥፋት የሚፈልግ ማን? ንገሩኝ፣ ማን? እግዚአብሔር። የሰውን ጥፋት የሚፈልግ ሰው፣ የሰውን ጥፋት የሚፈልግ እግዚአብሔር። ተመልሳችሁ ነው የሚለው። የሰውን ጥፋት ሰው ይወዳል። ስንቱን አጠፋ። በስኪንቶ መልስ ተብትበን፣ በሐሰት መስክረን፣ በብዙ ነገር አሉባልታ ያልሆኑትን ነገር ተናግረን ስንቱን አጥፍተነዋል። ከብዙ ነገር የሰውን ጥፋት የማይወድ እግዚአብሔር ብቻ ነው። ሰውን ያጠፋል። ሰውን ለማጥፋት ይሮጣል። የማይወጣው ዳገት፣ የማይወርደው ቁልቁለት፣ የማይዋሸው ውሸት የለም። ሰውን ለማጥፋት ብዙ ነገር ያደርጋል። እግዚአብሔር ግን ጠፍተን እንድንቀር አይፈልግም። ለዚህ ነው ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 26 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ምንድን ነው የሚለው? የሟቹን ሞት አልፈቅድም ይላል እግዚአብሔር። የሟቹን ሞት አልፈቅድም እነሆ ይላል እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ነው የሚለው። እግዚአብሔር ተመልሰን በሕይወት እንድንኖር ነው የሚፈልገው። ተመልሰን እንድንኖር ነው፣ በሰላም እንድንኖር። ተመለሱና በሕይወት ኑሩ ነው የእግዚአብሔር ቃል። ሰው ደግሞ እንድንጠፋ ይፈልጋል። እግዚአብሔር ሕይወታችን ይጠብቅልን። እየጠፋ ካለው ዓለም ተለይተን እግዚአብሔር ወገን እንድንኖር እግዚአብሔር ይርዳል። ተመልሰን እንድንኖር የእግዚአብሔር ዓላማው ስለወደደን እኮ ነው ከሰማይ ስለሁላችን ቤዛ የሆነ ዘንድ ወደ ዓለም የመጣው። አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታልና አለ የተባለው በዮሐንስ ወንጌል ላይ ዓለሙን እስከዚህ ድረስ የወደደ አንድያ ልጁን እስኪሰጥ ድረስ በፍቅሩ የማረከን፣ በፍቅሩ ሕይወታችንን የሰበከ፣ ከቃል በላይ በሕይወቱ የሰበከ፣ ስለ ጠላቶቹ የሞተ፣ በቀራንዮ አደባባይ ከልጦስጥራ እስከ ቀራንዮ ድረስ መስቀል ተሸክሞ ስለሁላችን ቤዛ የሆነ መድኃኒዓለም ኢየሱስ ክርስቶስ ስለወደደ ተመልሰን በሕይወት እንድንኖር ዛሬም ይወደናል። ዛሬም ተመልሰን በሕይወት እንድንኖር ይፈልጋል። ስለፈለገንም ነው በሞቱ ወልከ ቤዛውከ ወዘተ ገድፈ ሐሰስከ ወበእንተ ዝንቱ ድናግል ትከልሴ በአከብሎ ኪዳኑ አበው ጧት ኪዳኑ ሲያደርሱ ትሰሙታላችሁ። በልጅ ሞት አዳንከን፣ የጠፋነውን ፈለግከን። ስለዚህ እኛ አገልጋዮች በእውነት እናመሰግነዋለን። ክብር ምስጋና ይግባው። ጠፍተን ሳለን የፈለገ በእውነት ከቤቱ ርቀን ጠፍተን ሳለን የፈለገ ሁሌም አይለይ። ሁሌ ጠፍታችሁ አትኑሩ፣ ተመልሳችሁ በሕይወት ኑሩ የሚለን ክብር ምስጋና ይግባው። ኢሳይያስ ምንድን ያለው? ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ማህበረሰብ ውስጥ ተቀምጬ ነው ያለ። በብሉይ ኪዳን አንድ ሰው ኃጢአት ሲሰራ ኃጢአቱ በግንባሩ ላይ ይገለጥ ነበር። በለምጽ ደዌ ይመታ ነበር። ዝሙት ሲሰራ በዝሙት በለምጽ ይመታ። ማንኛው ጣዖት ሲያመልክ፣ ሲሰርቅ፣ ሲዋሽ ማንኛውንም በስጋ የሚሰራው ኃጢአትና በደል በብሉይ ኪዳን ማንኛውም ሰው ላይ በለምጽ ምልክት ይገለጥ ነበር። ክብር ምስጋና ይግባው። እሱን የቀየረልን አምላክ ዛሬ በእያንዳንዳችን ኃጢአታችን ተቆርጦ በለምጽ ብንቀጣ ኖሮ እኔ እዚች መድረክ ላይ ቆም ነበር። ማን ያውቀናል? ንገሩኝ፣ ማን ያውቀናል? እኔም ስለፈልፍ አንደበቴ እግዚአብሔርን የሚመሰክር ይመስላል። ልቤን ግን ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር ነው ያውቃል። ለዚህ ነው እኮ አቤቱ ቅዱስ ዳዊት በመዝሙር 5 ላይ በቸርነትህ ወደ ቤት እገባለሁ፣ በቸርነትህ እወጣለሁ ያለ።
በቸርነቱ እየገባን እንድንወጣ የፈቀደ አምላክ ክብር ምስጋና ይግባው። እመስ ኃጢአትን ትታቀብ እግዚኦ እግዚኦ መኑ ይቀውም። አቤቱ ኃጢአትን ብትቆጥር በፊትህ ማን ይቆማል? ቅዱስ ዳዊት ማን ይቆም ነበር በፊት? ይቆማል? በብሉይ ኪዳን ማንም ሰው ኃጢአት ሲሰራ በለምጽ የተቀጣ ነበር። ይሄ በኦሪት የነበረው ቅጣት ነው። ዝሙት ሰርቶ ሲገኝ በዝሙት ይገለጣል። ሲሰርቅ ይገለጣል። ሲዋሽ ይገለጣል። አንድ ቴክኖሎጂ ነው ነበር ዘመኑ ቶፍትሩዝ ነው የሚባል አንድ ሚዲያ ነበር። የሰዎችን ኃጢአት ሲዋሽ ማሽኑ ዋሽታል የሚል አንድ ማሽን መጥቶ ነበር። አሁን አጥቶታል። አላዋጣም መሰለኝ ብዙ ገበናና ሚስጥር እያወጣ ስላስቸገረ እና በለምጽ ይቀጣ ስለነበረ ኢሳይያስን ምን አደረገው? እግዚአብሔር ምክንያት ነበረው። ኢሳይያስ በለምጽ ተመቶ ነበረ። ምን በደል ተገኝቶበት ነው በለምጽ የተመታው ኢሳይያስ? ምንድን ነበረ ጥፋቱ? ጠፍቻለሁና ወዮልኝ እያለ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ማህበረሰብ ውስጥ እኖር ነበር። ማንም ሰው በለምጽ ኃጢአት ሲመታ፣ በለምጽ ደዌ ሲመታ ከመንደር ተለይቶ ይወጣል። እነሆ አንድ ከንፈሩን ይሸፍን፣ ጭንቅላቱን አይከናነም፣ ከወገን ከሰው ተለይቶ ለብቻው ይቀመጥ ይላል። በዚህ በታላቁ ሰው ሙሴ በጻፈበት በዘሌዋውያን 13:45 ላይ የሚል ቃል እናገኛለን። የለምጽ ደዌ የነበረበት ልብሱ የተቀደደ ይሁን ይል ነበረ። ኦሪት ልብሱ ምን ይሁን? ኧረ ተነጋገሩ። ስልክ ስታወቁ መንደር ትታወቃላችሁ። እንደምን ደናሉ። እዚህ ስንመጣ ደግሞ አንደበታችን ሊቆልፈዋል ነገር እንዳንመሰከር አንደበታችን ይፍታል አይደለ? እስቲ እባክህ በእናትህ ከቻለ ሳሎን ውጣና በፈላ አንዱ ሚስቶች አረንት ነው እናንተ ባላችሁ ባሎቹ ነው እባክሽ ሂጂና ሳሎን ያንቺ ወሬ ያልኩኝ እዛው ሲጨርሽ ጆሮና አስተኛሽ ጆሮና አደረግሽ ነው ይባባላል። ተሳስቻለሁ። በመቻቻል እኮ ፍቅር አጣፍተናል። መቻቻል ጠፍቷል። ታስቼ ነው ፍቅር ማውጣት ጠፍቷል። በመተማመን ጉዳይ ጠፍቷል። እግዚአብሔር አንደበታችንን ይፍታል። እግዚአብሔር አንደበታችንን ይፍታል። ራሱም የተገለጠ ይሁንም ከንፈሩንም ይሸፍን። እርኩስ እርኩስ ነኝ ይበል። ደዌ ባለበት ዘመን ሁሉ እርኩስ ይሆናል። እርሱ ግን እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውን ከሰፈር ውጭ ነው ይላል። ይሄ በኦሪት የነበረው ለሙሴ የተሰራ ሕግ ነው። ከንፈሩ የረከሰበት ነው። ሲረክስ ግን ከመንደር ተለይቶ ይውጣ፣ የተቀደደ ልብስም ይልበስ፣ ራሱንም አይከናነብ፣ ከሰው ተለይቶ ይቀመጥ ይል ነበር። ይሄ ስለነበረ ነው ኢሳይያስ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ማህበረሰብ ውስጥ ተቀምጬ እነሆ ያን ያለ ሰራዊት ጌታ ሁሉ እግዚአብሔር ንጉሡን አለ በዙፋን ተቀምጦ አየሁት፣ የልብሱም ዘዝ መቅደሱ ሞልቶት ነበረ። ይሄን የነበረ ጠፍቻለሁና ወዮልኝ አለ። ምንድነው ኢሳይያስን እንዲህ አስባለ? ሰው ለሚሆኑ ከተጠራ በኋላ ይረክሳል። ሰው ለካ ማህሌትም እየቆመ እግዚአብሔር ያዝንበታል። ሰው ለካ እየቀደሰ ይቀጣል። ሰው ለካ ለቤተ መቅደሱ አስራቱን እየሰጠ ቢገባ ካልተመላለሰ የማቅጣት ይደርስበታል። የእግዚአብሔር ቅጣት ይደርስበታል። ሰው ለካ እንደኔ እየሰበከ ካጠፋ ይቀጣል። ሰው ለካ ሐዋርያ ተብሎ ከተጠራ በኋላ አጥፍቶ ከተገኘ ይቀጣል። ሰው ለካ ነብይ ከተባለ በኋላ ይቀጣል። እየዘመሩ መቀጣት አለ ለካ፣ እያገለገሉ መቀጣት አለ ለካ። በኢሳይያስ ላይ የደረሰው ይሄ ነበር። በሁለተኛ ዜና መዋዕል ምዕራፍ 26 ላይ ታሪኩን እናገኛለን። በእስራኤል ኦዚያን የሚባል አንድ ንጉሥ ነግሶ ነበር ይላል። ማን የሚባል ንገሩኝ? ማን የሚባል? በእስራኤል ኦዚያን የሚባል አንድ ንጉሥ ነግሶ ነበረ። እስራኤልን ቀጥር ረጭ አድርጎ የገዛት ለ12 ዓመት ሙሉ ተሹሞ የተቀመጠ ሰው ነው። አሜስያስ የተባለው አባቱ ከሱ በኋላ ኦዚያን እንዲተካ ተደርጎ ለ12 ዓመት አነገሱት ይላል። ተቀመጠ። በዘመኑ ኢሳይያስ ስለነበረ በእነኚህ ቅድም እንዳል በኦዚያን በአካዝና በሕዝቅያስ ዘመነ መንግስት የቤተ መንግስት አማካሪና በዘመኑ በብዙ ነገር እየገሰጸ ስርዓት ያስይዛቸው ስለነበረ በቤተ መንግስት መቀራረብ ስለነበረ ኢሳይያስ በዘመኑ ነበር ይላል። ኦዚያን የሚባል ንጉስ ግን በቤተ መንግስት ነግሶ ይኖር ነበር። በቤተ መቅደሱ ደግሞ አዛሪያስ የተባለ ሊቀ ካህን ለአገልግሎት እግዚአብሔር ሾሞ ነበረ። በቤተ መንግስቱ በቤተ መቅደሱ ሁለቱም ያገለግሉ ነበር። ኦዚያን ወደ ቤተ መቅደስ ሁሌ ይመጣል። በቤተ መቅደስ ደግሞ ሁለት ወንበሮች አሉ፣ ያዕቆብና በለዝ የሚባሉ ምን የሚባሉ
ያቁምና በለስ የሚባሉ ሁለት ወንበሮች አሉ። በእነኚህ ሁለት ወንበሮች ላይ ንጉሱ በአንደኛው ላይ ይቀመጣል። ያቁም በሚባለው ንጉሱ ይቀመጣል። በለስ በሚባለው ካህኑ ይቀመጣል። ብዙ ጊዜ ንጉሱ ለፍርድ ሲቀመጥ አብሮት ካህኑ በቀኝ በኩል ይቀመጥ ነበር። ካህኑ በቀኝ በኩል ተቀምጦ ፍርድ ሲጓደል፣ ድሃ ሲበደል እያጣመመ ሲፈርድ ያቃናለትን በአጠገቡ ተቀምጦ ይሰማል። ፍርዱ እውነት ከሆነ ያኛው በስጋ ንግስና ይመለከታል፣ ይሄኛው ደግሞ ካህኑ በመንፈሳዊ አይን እያየ ፍርዱን ተቀብሎ ወደ ራሱ እያመጣ ይሄ ፍርድ ተጣሟል፣ እንዲህ አይነት ፍርድ ሊፈረድበት ይገባል እያለ ያስተካክል ነበር። ንጉሥ ዖዝያን ግን ይናደድበት ነበር። ብዙ ጊዜ የሚፈርደውን ፍርድ እየተቀበለ ሲያቃና ሲመለከት ይናደድ ነበር። ስለምንድን ነው መጥተህ በቀኝ የምትቀመጠው? እኔ ብቻ ልቀመጥበት፣ ፍርዱንም ልፍረድ አይቻልም ይለው ነበር። ነገር ግን ንጉሥ ዖዝያን ይሄን ሲለው ካህኑ አዛርያስ ግን ለእውነት የቆመ እግዚአብሔርን የሚፈራ ታላቅ ንጉሥ ስለነበረ ምን ይለዋል? ንጉሥ 1000 ዓመት ንገስ፣ ካህን ይነብር በየማነ ንጉሥ፣ ካህን በንጉሱ ቀኝ ይቀመጥ ዘንድ እንደተጻፈ አላነበብክም ይለዋል። ጥቅስ እየጠቀሰ አንደበቱን ይዘጋው፣ አንደበቱን ያስቆመው ነበር። ሰዎችም ከንጉሱ ፍትህ ሲያጡ ወደ ካህኑ ይግባኝ ነበር። ወደ ካህኑ እየመጡ ለማን ነው እናንተ ይግባኝ የምትሉት? ሲፈርድባቸው በሐሰት የተመሰከረባቸው ብዙ ፍርድ ያጡ ብዙ ወገኖቻችን ይሉ በሐሰት ተመስክሮባቸው ምንም ሳያደርጉ አድርጋት አንድ ጊዜ በእስር ቤት አካባቢ ቀርባችሁ ብዙዎችን ስትሰሙ አንዳንዶቹ አውገድየዋል፣ ወንጀለኛ እጄ በደም ተለውሷል፣ አንጀቱን ብትሳርጌ በጩቤ ገድየው ነው የታሰሩት፣ እግዚአብሔር ይቅር ይለኛል የሚላቸውን ሰው ታገኛላችሁ። አንዳንዱ ደግሞ ምንም ነገር ሳልበድል በሐሰት ተመስክሮብኝ ነው በግፍ ነው ያለሁት እያለ ዘለላ እንባ የሚያፈስ ብዙ ሰው ታገኛላችሁ። ወደ እስር ቤት ሄዳችሁ ብታዩት ብዙ አይነት ፍትህ ያጡ ሰዎች ሞልተዋል። ሁሉም ይሆን ባለማችን ስንት ጊዜ በሐሰት የተመስክሮብናል፣ ስንት ጊዜ የማይገባ ፍርድ ተፈርዶብን ብዙ ነገራችን ተቃውሷል። ይግባኝ የምንለው አተን እንባችንን ይግባኝ ለእግዚአብሔር ብለን ወደ ሰማይ የረጨን የለንም። ግዴላችሁ ፍርድ ታገኛላችሁ። ፍርድ የማን ነው? እግዚአብሔር ነው። ምድራውያን ነገስታት የልብስን አይተው ይፈርዳሉ። እግዚአብሔር እውነተኛው ፈራጅ ነው። እግዚአብሔር ይፈርዳል። እግዚአብሔር የቅርብ አምላክ ይፈርዳል እና በቀኝ እየተቀመጠ ብዙ ጊዜ ይገስጸው፣ ያስተካክለው፣ ያቃናው ነበር። ይናደድበታል። አጠገቡ የተቀመጠው ካህኑ በስጋም በነፍስም የሚጠቅመው የሚያማልደው ጸሎቱን የሚያሳርግለት የእግዚአብሔርን መልእክት የሚያመጣለት ካህን መሆኑን ቢረዳ ኖሮ መልካም ነበር። ግን ዖዝያን ሊረዳ አልቻለም፣ ሊገባው አልቻለም። የክህነቱ አገልግሎት አልገባውም። ይናደዳል፣ ይበሳጫል። እንዲያው እንዲህ እያለ ነበር። አንድ ቀን ግን ወደ ቤተ መቅደስ ገባ። ሊቀ ካህኑ አዛርያስም ገባ፣ ዖዝያንም ወደ መቅደሱ ገባ። ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። እግዚአብሔር ወደ መቅደሱ ወደ እግዚአብሔር ቤት ማደሪያ ወደ መቅደሱ ገቡ። ካህኑም በወንበሩ ተቀመጠ፣ ንጉሱም ገባ ተቀመጠ። ህዝቡም ቤተ መቅደሱን ሞላው። ልክ እንደዚህ ንጉሱም እንደገባ ኢሳይያስም ደግሞ ከነቢያት ወገን እሱም ደግሞ እንደዚሁ በዛ በዕጣን መስዋዕት በሚሰዋበት ቤተ መቅደሱ ገብቶ እሱም እንደዛው ከህዝቡ መካከል ተቀምጧል። እንዲህ ያለ ሳለ ካህኑ ወደ መቅደሱ ገባ። ሊቀ ካህኑ ወደ ዋናው ቅድስተ ቅዱሳን ገብቶ ወርቀ ዘቦውን ልብስ ለብሶ ወደ መንበሩ ወደ መቀመጫው መጣ። ሲመጣ ይሄ ካህን ይሄ ንጉስ ተናደደ፣ ውስጡ አበሳጨው። ለምን ይሄ ይደረግ? እኔ ንጉስ ነኝ፣ ካንተ በስልጣን እበልጣለሁ። የለበስከው ልብስ ግን ከኔ ንጉስና በላይ እኔ ከምለብሰው በላይ እንዲህ ወርቀ ዘቦ ለብሰህ አክሊሉን አድርገህ እኔ ነኝ አንተ ነህ ንጉሱ፣ እኔ ነኝ አንተ ነህ ያገልገሉ። ማን ነው ምንድነው ውበት እንዲያማረው? ይሄ ልብስ ያማረው ልብስ ለንጉሱ ይገባል እንጂ አንተ እንዴት ይሆናል እያለ ካህኑ ይከራከረው። አዛርያስ እውነተኛ ካህን ስለነበረ የሚናገረው ነገር ከባድ ነው። ንጉሥ ሆይ እባክህ ካህናት ከለበሱ የካህናት ልብሳቸው ጽድቃቸው እንደሆነ ተባለ አልሰማህም? ይሄ የለበስነው ልብስ እዚህ ምድር ላይ ሊቀር ይችላል። ነገ ሰማያዊ ልብስ አለ። ጽድቃችን ልብሳችን የኛ ጽድቅ ነው አይደለም። አንተ እንደምትለው ምድራዊ ውበት አይደለም። እንዲህም ሲለው ይናደዳል፣ ይበሳጫል፣ ይናደዳል፣ ይቀናል። ውስጡ ነቀናበት ይላል። ልብሳችን ጽድቃችን ነው እያለ እንዲህ እያለው ተነሳና ወደ መቅደሱ ገብቶ ጽናውን አንስቶ የህዝቡን ጸሎት ወደ እግዚአብሔር የእግዚአብሔር መልእክት ወደ ህዝቡ ለማምጣት ጸሎትን ጀመረ ይላል ካህኑ።
ወደ 80 የሚደርሱ መዘምራን አገልጋይ ካህናት ባሉበት ነብዩ ኢሳይያስን በዛው በተገኘበት ህዝቡ መቅደሱን ሞልቶ ኦዚያንም ተቀምጦ ባለበት ጽናውን ይዞ ማጠን ጀመረ ይላል። ማጠን ሲያጠን ህዝቡ ለአገልግሎቱ ይደፋ ይወድቅ ይነሳ ጀመረ። ኦዚያን ዞር ሲል ህዝቡ ሁላ ከካህኑ ጋር አብሮ ያመልካል። ሲወድቅ ይወድቃል። ካህኑ ሲያጎለብስ ያጎለብሳል። ሲጨርስ አሜን ይላል። ይህንን በማየቱ ንጉሱ ተናደደ ይላል። ቀናይ ውስጡ ተናደደ፣ ተበሳጨ በካህኑ አገልግሎት። በዚህ ምክንያት አንድ ነገር ሊናገር ግን ተነሳ። ንጉሥ ዖዝያን ከካህኑ አዛርያስን ጥሩልኛል፣ ጥሩት፣ ይምጣ፣ እፈልገዋለሁ፣ ወደ እኔም አምጡት፣ ላነጋግረው እፈልጋለሁ። አመጡት። ልቡ ለክፋት በታበየ ጊዜ ነው የሚለው በዚህ በዜና መዋዕል 26 ላይ ልቡ ለክፋት በበረታ ጊዜ፣ ልቡ በትዕቢት በተነሳ ጊዜ እግዚአብሔር የትዕቢት መንፈስ ያርቀን። ሰው ልቡ ትዕቢት ሲሞላበት ከባድ ነው። ትሁት ሕይወትን እግዚአብሔር ያድል። ይህን እኮ ነው ያጣ። ትህትና መንፈስ ነው በእኛ ልብ ውስጥ የጠፋ። ማን ነው ትሁት? ራሱን ዝቅ ያደረገ ማለት ነው። እኔ ካንተ በልጣለሁ ብላለሁ። አንተ ከኔ የተሻልክ ነው የሚል ሰው አለ ዛሬ። አንተ በገቢም በስራ በእውቀትም በመናገርም በሁሉ ነገር ትበልጠኛለህ፣ ጽድቅ የበረታ ነው የሚል አለ ዛሬ። ትሁት የሆነ ልብ አለ። ትዕቢተኞች እኮ አለ። በትንሽ ነገር የምንመካ ትንሽ ቀን ጤና ካገኘን ልባችን ያበጠ ነው። ትንሽ ቀን ከአቅም በላይ የሆነ አካውንታችን ላይ ብር ካለ ልባችን ኃይለኛ። እግዚአብሔር ልቦናችን ያስተካክል። ዖዝያን እንዲህ አይነት ሕይወት ነበረው። ልቡ ያበጠ ነበር። ልቡ በትዕቢት ተመካ። ልቡ ለክፋት ተነሳ። በተነሳ ጊዜ ነበረ አዛርያስን አስጠራውና እንዲህ የሚል ቃል እናገኛለን። ሙሉ በሙሉ ቃሉ ስናነበው እንዲህ ይለናል። ሊቀ ካህኑ አዛርያስን ከመቅደስ አስጠራው። እነሆ እኔ ከሌዊም ወገን ከካህናቱም ወገን ከአሮን ወገንም ዘር አለኝ፣ ከቤተ መንግስቱም ውስጥ እንደዚህ ተሹሜአለሁ። ስለዚህ እንደናንተ ካህን ሆኜ ማገልገል፣ መቀደስ፣ መጸለይ፣ እነሆ መስዋዕቱን ማሳረግ የማልችልበት የሚከለክለኝ ነገር አለ ወይ አለ። የሚከለክለው ነገር አለ የለም? ይቻላል። የሚከለክለኝ ነገር የለም። እመጣለሁ፣ ወደ መቅደሱም እገባለሁ፣ ጽናውንም አቅርቡልኝ፣ ካባውም ይቅረብ። እነሆ ወደ መቅደሱ እገባለሁ፣ አጥናለሁ፣ ለእግዚአብሔር ክብር አጥናለሁ፣ አምጡ አለ። ምን አሉት? 80ው ሊቀ ካህኑ አዛርያስና ከእርሱም ጋር የነበሩት 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡም ዖዝያንን እየተቃወሙ ንጉሥ ሆይ አሉት። ዖዝያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናት አሉት። የካህናት ሹመት ነው። የተመረጡት የካህናት የአሮን ልጆች የካህናት ሹመት ነው። አንተ ወደ መቅደስ ገብተህ ልታጥን አትችልም። ምርጫው የማን ነው? ጽድቁ ነው። የማን ነው ምርጫው? አንተ ለቤተ መንግስት እንጂ ለቤተ መቅደስ አልተሾምክም አሉት። አልተሾምክም። የተሾምከው አንተ ለምንድን ነው አሉት። አንተ የተሾምከው በቤተ መንግስት ተቀምጠህ ሀገር መምራት ነው። አንተ ውስጥ ገብተህ ማገልገል አትችልም። ይህ ምርጫ የማን ነው? እግዚአብሔር ምርጫ። ሰው በራሱ ተነስቶ ማድረግ ይችላል? አይችልም። ቅዱሳንን የመረጣቸው ማን ነው? ሰማዕታትን የመረጠ ማን ነው? ድንግል ማርያምን የመረጠ ማን ነው? ማደሪያው ከሆነው ዘንድ የመረጠ ማን ነው? ነጽረ አብም ሰማይ ወይረከበ ዘከማት አብ ከሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም ነው የሚላት። ትህትና ባሪያዋ ሆኜ ባገለገልኳት። የነቢያትን ትንቢት ስትሰማ አንዲት ድንግል ትጸንሳለች። እነሆ ይህች ድንግል ማርያም ስሟ ይባላል። እነሆ በናዝሬት ገሊላ የምትገኝ አንዲት ሴት ስትብላ ሲነገራት እኮ ምን አለበት ይህች ሴት ደንገጡ ሆኜ ባገለገልኳት እያለች የምትመኝ። በዚህ ምክንያት የተመረጠች። እግዚአብሔር ሲመርጥ እንዲህ ነው። ማደሪያው ትሆን ዘንድ መረጣት። ማደሪያው ትሆን ዘንድ እግዚአብሔር መረጣት። እግዚአብሔር ይምረጣችሁ ለበረከት። እግዚአብሔር ለአገልግሎት ይምረጣችሁ። ልጆቻችሁን ለአገልግሎት ይምረጠላችሁ። እግዚአብሔር ካልመረጠ አይቻልም። ይቻላል? አይቻልም። በሰው ምርጫ ጀበናና ስኒ ምናልባት ደግሞ መሰላል እንዲሁም የተለያዩ ነገሮችን እያቀረቡ ሰዎች ምረጡ ሲሉ ታያላችሁ። በብዙ ነገር በሚደረድሯቸው የፖለቲካ አቋም፣ በሚደረድሯቸው የፖለቲካ ንግግር በሀገር ላይ ለውጥ ያመጣል። በብዙ ነገሮች ላይ እየተናገሩ እንዲመረጡ ብዙ አይነት ጉልበታቸውን የሚያሳዩ ብዙ ሰዎችን አይተናል። ይሄ በስጋ የሚመረጠው ምርጫ ነው። ሰው የውጭን ታይታ አይቶ ይመርጣል። እግዚአብሔር ግን ልብና ኩላሊትን ምን ያደርጋል? ይመረምራል። እኛ ምረጡ ብንባል
በቁመና ልንመርጥ እንችላለን። እነ ዳዊትም የተጠሩት እነ ዳዊት የተመረጡት በቁመና በልብሳቸው በእውቀታቸው በአነጋገር ችሎታቸው አለ። እግዚአብሔር የመረጠው ምንድን ነው? ንዑስ አነ እምኀቤሁ ወቤተ አብ በአባቴ ቤት ትኖር ነበር ለጌታዬ ለአምላኬ ማን ነገረው ያለ የተቀኘበት አንድ የመጽሐፍ ቅዱስ ክፍል ውስጥ አለ። በአባቴ ቤት እረኛ ሆኜ ሳለ እኛ ምረጡ ብንባል በስጋ አይተን፣ እግዚአብሔር ግን ልብና ኩላሊትን ይመረምራል። ኦዚያን ወደ መቅደሱ ሊገባ ተነሳ። አልተመረጥክም አሉት። አልተመረጥክም፣ እግዚአብሔር አንተን ለመቅደሱ አገልግሎት አልጠራህም፣ ስለዚህ መግባት አትችልም አሉት። እገባለሁ አለ። አትችልም፣ እገባለሁ። በስልጣኑ ተመክቶ አንደበታቸውን አዘግቶ ጽናውን ካባውን ወርቀ ዘቦ የቤተ መቅደሱ መቅደሳቱን አስቀርቦ ለብሶ ሊገባ ተነሳ። አይሆንም አሉት። በድፍረት ወደ መቅደሱ ሊገባ እግዚአብሔር ከድፍረት ኃጢአት ሰውራችሁ ይቻላል ይቻላል። በዚህ ዘመን ግን ተችሏል። ተሳትቼ ይሆን ተችሏል ተችሏል። ውዳሴ ማርያም የማይደግሙ ዲያቆናት ተብሎ የለ ስብሐት ብለው የበሉትን ምግብ እንኳን ማመስገን የማይችሉ ሰዎች ዲቁና ተቀብሎ የለ ተሳትቼ ይሆን። አባቶቻችንም ክህነቱን ሲሰጡት አይፈሩ። አስቀድሞ ገና መሰጠት የሚገባው ለተማሩ በአሁኑ ሰዓት ያለው ትልቁ ቤተክርስቲያን ችግር ተፈጥሮ የሚታወቅ ሳይማሩ ክህነቱን ስለሚቀበሉት ምን ሊያደርግ ነው? ኪዳን የማይደገምበት ቅስና ምን ያደርጋል? መስተንቋ የተደገመበት ቅስና ምን ሊያደርግ ነው እንዴ? ፍትሐ ዘወልድ የማይደግም ቅስና ለምንድን ነው እንዴ? አረ ድፍረቱ በስቷል። አረ ድፍረቱ በስቷል። ምናየው ምንሰማው ለጆሮ የሚሸቀጥጥ ሆኗል። በዚህ ዘመን ድፍረት የበዛበት ዘመን ነው። ደብረ ሊባኖስ የመነኮሱትንና መርካቶ የመነኮሱትን መለየት ሲያተናገረው እንዴ ዛሬ ተሳስቼ ይሆን? ዋልድባና ጎጃም በረንዳ የመነኮሱትን መለየት ተቸግረናል። ምን ችግር አለ? መርካቶ ቆቡም አለ ቀሚሱም አለ። ንጹሃኑ ከቅዱሳኑ መለየት አቅቶናል። እርኩሳኑ ከቅዱሳኑ የመርካቶ መነኮሳትና በቤተ መቅደስ የሚያገለግሉትን ንጹሃን መነኮሳት መለየት እስኪያቅተን ደርሰናል። በገዳም ኖር በገዳም አድረው ታሪካቸውን የምናውቃቸው መነኮሳት እንዲሁም ደግሞ ከመንገድ ላይ ድንገት ተነስተው ቤተ መቅደስ ውስጥ ገብተው እያገለገሉ የሚገኙትን መለየት እስኪያቅተን የደረስንበት ዘመን ነው። ግራ የሚያጋባ ዘመን እንዲህ በጣም የተጨነቅንበት ዘመን እኮ ነው ዛሬ። ለዚህ እኮ ነው በቤተ ክርስቲያናችን ለፕሮቴስታንት የሚጫወቱ የኦርቶዶክስ ማሊያ የለበሱ ለፕሮቴስታንት የሚጫወቱ ሰዎች የተፈጠሩት። የኦርቶዶክስ ማሊያ ለብሰው ለፕሮቴስታንት የሚጫወቱ ሰዎች ሁሉ ዛሬ በቤተ ክርስቲያናችን እያየን አይደለም፣ እየሰማን አይደለም። ክህነታቸው ብትጠይቁ የተቀበሉ ክህነት ያላቸው የቤተክርስቲያኒቱን ነገር ስጠይቋቸው ግን አንድ ነገር አትገጽ የማይሉ ጸሎተ ማርያም የማይደግሙ ብዙዎች ዲያቆናት ተብለው የለም። እንዳይጸንን እንዳይከብደን ይሄ ግን እውነት ነው። አንድ ሰው ቤት ሰረቀና ወጣ ይባላል። ከኔ ጋር ናቸው። አንድ ቤት አሰርብሮ ሰረቀና በመኪና አስጭኖ ወጣ። እንደወጣ ግን አካባቢውን ለመቃኘት መኪናውን አስኪዶ ሲጨርስ በእግሩ ወቅ እያደረገ የመኪናችን ታርጋ ታያ አልታየው ነው ወግሩ ይሄዳል። ትንሽ መንገድ ላይ እንደሄደ ግን 80 ያሉ መጽሐፍ ቅዱስ ትልቅ ነው። መንገድ ላይ ወጥቶ አግኝቷል። መጽሐፍ ቅዱስን ብድጋገር እንዴት ያምራል! ሰው እንዴት ጣለው መጽሐፍ በጣም ይገርማል። ሲያየው መጽሐፍ ቅዱስ ነው፣ በጣም ደስ ይላል። ገለጠው። ሲገልጠው ዘጸአትን ገልጦታል። ዘጸአት ላይ ደግሞ አትስረቅ የሚለው ነው የገለጠው። እሱም ሌባ ሰርቆ ነው ይሄድ ያለ አይቶታል። እና ሲያየው ምን አለ መሰላችሁ? አያንተ መጽሐፍ ቅዱስ ታምራለህ፣ ግን ጥለው የሄዱት ሰዎቹ በአመድ ነው ጥለው የሄዱት። ይሄ እውነት ነው። ኦዚያን የድፍረቱ ኃጢአት መስሏል። እግዚአብሔርን ያልደፈረ ሰው ነው። ኦዚያን ወደ መቅደሱ ገባ ይላል። ኦዚያን ወደ መቅደሱ ሲገባ እግዚአብሔር ቤተ መቅደሱን አትደፍር፣ የአሮን የካህናቱ ሹመት ነው፣ አንተ ወደ መቅደስ አትገባም ብለው 80ው ተቃወሙት። ሊቀ ካህኑ አዛርያስም ተቃወመው። በስልጣኑ አንደበቱን አዘጋው። ጽናውንም ያዘ። ወደ መቅደስ ሊገባ ተነሳ። ኢሳይያስ ግን በሕዝቡ መካከል ነበር። ነቢዩ ኢሳይያስ ቅድም ብያችኋለሁ። ኦዚያን በሞተበት ዓመት በሞተበት ዓመት ንገሩ። በሞተበት ዓመት ኦዚያን በሞተበት ዓመት ግን ነው ያለ እግዚአብሔርን ያየው ከብዙ ዘመናት በኋላ ኦዚያን በሞተበት ዓመት ነው። ኦዚያን ቤተ መቅደሱን ለመድፈር ወደ መቅደስ ሲገባ ኢሳይያስ ዝም በማለት እግዚአብሔር አይቶት ነበር። ኦዚያን ግን በድፍረት ወደ መቅደስ ሊገባ ተነሳ። ዝም በሉ አላቸው። አፋቸውን አዘጋው ይላል።
የሚበላውን እየበላን የማይጠጣውን እየጠጣን ያው እኮ ነው። እግዚአብሔር ያውቃል። ማን ነው ዛሬ ያለፈ? እስቲ ንገሩ። ማን ነው እግዚአብሔርን ያለፈ? ማን ነው እግዚአብሔርን አይኖች ያልጠነቆለ? ዛሬ በዚህ ዘመን ድፍረቱ የበዛበት ዘመን ወገኖች፣ ወደ መቅደሱ ዖዝያን ገባ። ጽናውን ይዞ ካባውን ይዞ ገባ። የእግዚአብሔርን ቤት ሊደፍር ገባ። እቺን ቤት መድፈር ይቻላል? ይቻላል ወይ? አይቻልም። ከቤተ መቅደስ ከመንግስተ ሰማያት ጭንቅናት ላለ ከገነት ጭንቅናት ክህነት ፈርሶ የማይገባባት ቤት ናት። ዖዝያን ግን እንዲገባ ይላል። ወደ መቅደሱ ገባ። ሲገባ ግን እግዚአብሔር አየው ይላል። እግዚአብሔርም ተቆጣ። ዖዝያን ወደ መቅደሱ ገባ። እነሆ እግዚአብሔርም ይላል በእግዚአብሔር ፊቱ በዕጣኑ መሠዊያ አጠገብ እነሆ እያጠነ ሳለ ይላል እግዚአብሔር በብዙ መስዋዕት የሚቀበል መስሎት በጽናው ላይ ጨመረው። ገባ። እያጠነም ሳለ እግዚአብሔር በግንባሩ ላይ ለምጽ አመጣበት ይላል። ክብር ምስጋና ይግባው። ቤቱን ያስከበረ አምላክ በግንባሩ ላይ ለምጽ መጣ። ፊቱን ወደ ሕዝቡ ሲያዞር ሕዝቡ ሁላ ተመለከተው። ለምጽ የነበረበት ሰው ኃጢአት ሲሰራ እንደዛ በፊቱ ላይ በግንባሩ ላይ ይገለጥ ስለነበረ በፊቱ ላይ ለምጽ ወጣበት። በዚህ ጊዜ ነበረ ሊቀ ካህኑ አዛርያስና 800 እነኛ አባቶች በአንድ ላይ ሆነው ካህናቱ ይጮሁ ጀመር። ምን እያሉ? እነሆ ዖዝያን ሆይ በድለሃልና ከመቅደሱ ውጣ፣ ከአምላክ ከእግዚአብሔር ዘንድ ክብር አይሆንልህም። እነሆ ውጣ፣ ዖዝያን ሆይ ውጣ አሉት። በግንባሩ ላይ ለምጽ ነዶበት ነበርና ከመቅደሱ ብር ብሎ ወጣ ይላል። እግዚአብሔር ግን አያስወጣል። ብር ብሎ እንዲወጣ አደረገው ይላል። ቤቱን አስከበረ። ወጣ። በዚህ ጊዜ ነው ኢሳይያስ እናል ዖዝያን በሞተበት ዓመት ከዚህ በኋላ ዖዝያን ሄዶ ከመንደር ተለይቶ ቅድም በዘሌዋውያን ላይ እንዳነበብኩላችሁ ከመንደር ተለይቶ ወጥቶ በሩን ዘግቶ ለብቻው እስከሚሞት ድረስ ከሕዝብ ተለይቶ ለብቻው ኖረ። ለብቻው ነው ዖዝያን። ከዚህ በኋላ ነው ዖዝያን ሲሞት ግን እግዚአብሔር ተገለጸ። ለማ ለኢሳይያስ ተገለጠለት። ዖዝያን በሞተበት ዓመት ለኢሳይያስ ተገለጠለት። ኢሳይያስንም በለምጽ እግዚአብሔር ምን አደረገ ይላል። ዖዝያንን ከቀጣው በኋላ በለምጽ እዛው ግን ሳይገስጸው ስለቀረ ኢሳይያስንም ከንፈሩን በምን መታው? በለምጽ መታው። በለምጽ መታው። ዝም በማለት የእግዚአብሔር ቤት ሲደፈር ጸጥ በማለት በለምጽ ደበደበው ይላል። መታው ይላል ኢሳይያስን። እሱ ብቻ አልነበረም። ዖዝያንን መጥቶ አልተውም። ኢሳይያስ ዘመዱን እግዚአብሔር ወገኑን መታው ይላል። ኢሳይያስ ነቢይ ቢሆንም መታው። ኢሳይያስም ወጣ። ዖዝያንም ሄደ። ዖዝያን በር ለይቶ ቁጭ አለ። ዖዝያን ሞተ። ዖዝያን በሞተበት ዓመት ግን እግዚአብሔር ለኢሳይያስ ተገለጠ። እግዚአብሔር ተገለጠለት። ምን አለው? ተገለጠለት። ዖዝያን በሞተበት ዓመት። ለምንድን ነው ዖዝያን በሞተበት ዓመት የተገለጠለት? ንጉሥ ኢሳይያስ ሆይ አንተ ቤተ መቅደሴ ሲደፈር ዝም ብትልም እንኳ ምድራዊ ንጉሥ ዖዝያንን ፈርተህ ዝም ብለሃል። እኔ ግን ዘላለማዊ ንጉሥ እኔ ነኝ። አየኝ አለው። ዖዝያን ሞተ፣ እኔ ግን አለ ማለት እግዚአብሔር። ዖዝያን በሞተበት ዓመት የተገለጠለት በዚህ ምክንያት አንተ ንጉሥ ዖዝያንን ምድራዊውን ፈራው፣ ዘላለማዊ የምፈራው እኔ ግን አለው። ለምን እኔን አልፈራኝ? ዖዝያን ሞቷል፣ ፈርተዋል፣ አልተናገርከው። እኔ ያለው ዛሬ እኔን የምታደርገኛለህ አለ እግዚአብሔር። ተገለጠለት። በዚህ ጊዜ ነበረ እግዚአብሔርን ከፍ ባለ ዙፋን ተቀምጦ አየሁት እያለ ዖዝያንን ፈራኋል፣ አምላኬን በማየት የፈራሁ ግራ ገባኝ፣ ተጨነቅኩ እያለ እንደ ጠፋ ነው የተናገረው። ወገኖች እግዚአብሔር ሕይወታችንን ከጥፋት ይሰውረን። ጠፍቻለሁና ወዮልኝ አለ ዖዝያንን ባየበት ዓመት። ዖዝያንን በተመለከተበት ዓመት ጠፍቻለሁና ወዮልኝ። ዓለማችን ዛሬ እየጠፋ ነው ያለው። ማነው ጠፍቻለሁና ማለት ያለበት? ዛሬ አልጠፋንም። እንደ እግዚአብሔር ሰዎች ዛሬ አልጠፋንም። ከበረቱ ባንወጣ፣ ከጸሎቱ ባንለይ፣ ከኪዳኑ ባንለይ ልባችን እኮ ከእግዚአብሔር የጠፋ ብዙዎች ነው። ዛሬ ብዙ ነገር ጠፍቶብናል። ሃይማኖታችን አለ፣ ሕይወታችን ግን ባዶ ነው። ዛሬ ፍቅር በማጣት የጠፋ ነው ዓለማችን። ዛሬ የይቅርታ ልብ የጠፋበት ዘመን፣ ልባችን ከእግዚአብሔር የራቀበት ዘመን። ከእግዚአብሔር የራቅንበት ዘመን ቆምጣል። ማን ያጠፋ?
እየጠፋን ያለነው ወገኖች እየኖርን ያለንበትን ሀገር ታስታውሱታላችሁ። እየጠፋ እኮ ነው ያለው። በየቀኑ እየጠፋ ካለበታል። ሃይማኖት የጠፋበታል። ሰዶምና ገሞራ የጠፋበትን ኃጢአት በተግባር ዛሬ በዓይናችን ያየንበት፣ ድሮ ሲነገረን እውነት የማይመስለን ዛሬ ግን በዓይናችን የምናየው ያየንበት ዘመን እየጠፋ ያለበት ዓለም ውስጥ እኮ ነው ያለው። በየቀኑ እየጠፋ በተመሳሳይ ጾታ ጋብቻ ምክንያት ዓለማችን እየጠፋ ነው። ሰዶምና ገሞራ የተቀጣበት ኃጢአት ነው ዛሬ እየተፈጸመ ያለ። ከዚህ ዓለም መለየት ያስፈልጋል። ክርስቲያኑ እንዴት ነው የምንለየው? እንዴት ነው ተለይተናል? ጠፍቻለሁና ወዮልኝ ልንል ያስፈልጋል። ማይበሉ ግራ ያጋባል። ሁሉ ነገሩ እጃችንን ይዞናል፣ ጨንቆናል። ሐዋርያት በአንድነት የጮሁት ቃልን አትርሱ። በማቴዎስ ወንጌል ምዕራፍ 8 ላይ ሐዋርያት በአንድነት ጮሁ ይላል። ወገኖች እግዚአብሔር ሕይወታችንን ያስተካክል፣ ከጥፋት ሕይወታችንን ይጠብቅልን። ዛሬ በየቤታችን ፍቅር ያጣን ብዙዎች ነው ወገኖች። በተለይ በዚህ በአሜሪካ የምትኖሩ ወንድሞች፣ በአሜሪካ የምትኖሩ እህቶች እባካችሁ እግዚአብሔር በትዳራችሁ ፍቅር ያድላችሁ። ለምንድን ነው የማታገባው ሲባሉ በዚህ ወንዶች ብዙ ጊዜ የሚሏችሁ ነገር አለ። ሴቶች እኔ ዛሬ ተናግሬ እወርዳለሁ። ወንዶች እንዲህ እያሉ ያምናቸዋል። አሜሪካ ውስጥ ብዙ ሴት አለ ግን ሚስት የሚሆን የለም ይላል። እውነት ነው። እኔ አልበርተው ነው የተናገሩት። ወንዶች እንዲህ ነው የሚያምኑት። ወንዶች ትክክለኛ፣ ሴቶች ደግሞ ወንዶች ደግሞ ሴቶች ብዙ ጊዜ የሚሏቸው ነገር አለ። ለምን ወንዶች ስጋው ደግሞ አትቀበሉ ሲሏቸው አይ እንደው አግብቼ ካልሆነ ስጋው ደግሞ አልቀበልም። ታዲያ ለምን አታገባም ከሞላው ሲባሉ ይህንን ነገር የሚናገሩ ሴቶቹ ደግሞ እንደዚህ ነው። ብዙ ወንዶች አሉ ግን ባል የሚሆኑ ይላሉ። ሆነን ሴቶች ታውቁታላችሁ ራሳችሁ። ብዙ ጊዜ ይሄን በመባባል ወደ ጋብቻ መምጣት አልቻልንም። ጋብቻ ውስጥ ስንመጣ ደግሞ ብዙ አይነት ፈተና አለ። ፍቅር ነስቶናል። ስንጋባ የነበረን ፍቅር በቤታችን ጠፍቷል። ፍቅር ካጣን እግዚአብሔርን አጣን ማለት ነው። ፍቅር ከሌለን በቤታችን ሰላም ሊኖር አይችልም። ይችላል? እግዚአብሔር ምንድን ነው? ፍቅር ነው። እግዚአብሔር ሰላም ነው። እግዚአብሔር መረጋጋት ነው። እግዚአብሔር እርካታችን ነው። ዓለም ከሚሰጠን ሰላም በላይ እግዚአብሔር የሚሰጠን ሰላም ይበልጣል። ዓለም የሚሰጠን ነገር ይለወጣል። እግዚአብሔር የሚሰጠን ነገር ግን አይለወጥም። ይለወጥ አይለወጥም። ዘመዶቻችሁ ብዙ ነገር አድርገውላችሁ ሰጥተዋችኋል። ወደ ሀገር ስትመጡ ተቀብለዋቸው አልተቀበሏችሁ? ተቀብለዋቸው ብዙ ነገር አድርገውላችኋል። እነሱ ካደረጉላችሁ በላይ ግን እግዚአብሔር የሚያደርገው ነው ይበልጣል። አይበልጥም? እግዚአብሔር ያደረገልን አይበልጥም? ታመን ሄዳለን። ተስፋ ቆርጠን ተስፋችን የለመለመበት ሊሆን አይችልም የተባለውን ነገር አርቆ እግዚአብሔር መፍትሄ የሰጠበት ሕይወታችን አይበልጥም? ይበልጣል። ዛሬ ፍቅር በማጣት በቤታችን የተቸገረ እንደላችሁ ወንዶች ትዳራችሁን አክብሩ፣ ሚስቶቻችሁን ውደዱ። እግዚአብሔር መፋታት እንችላለሁ ይላል። ምናልባት የአሜሪካ ፖሊሲ ግን ምናልባት ሲንግል ማም ለምትሆኑ ሴቶች እንደው በጎ ነገር እርቶና ብላችሁ ሕይወታችሁን ወደ ከፋ ነገር አትክተቱ። ግድ የላችሁም። ችግራችንን በመወያየት እንፍታ። ብዙ ሴቶች የምናያቸው እንዲህ አይነት ነገር ነው። ለምንድን ነው በአሜሪካ ሲንግል ማሞች የበዙት? ምንድን ነው ሚስጥሩ? ምንድን ነው ምክንያቱ? ያለመነጋገር ቂማችንን፣ በቀላችንን፣ ችግግራችንን መፍታት ስላልቻልን እኮ ፍቅር ጠፍቶ እኮ ነው ዛሬ። እግዚአብሔር መፋታትን እጠላለሁ ነው የሚለው። ይወድ ይሆን መፋታታችንን? እግዚአብሔር ንገሩ። አይወድም እኮ። በቤታችን ፍቅር ባል ሶፋ ላይ ይተኛል፣ ሚስት ከመጓዝ ትተኛል። እንግዳ ቤት ሲመጣ ሁለቱም አብረው ይገባሉ። ግን ያው መቦጫጨር ነው፣ ጫማው መወራወር ነው። እንግዲህ ከዛ ተጠዋቅ ደግሞ እንግዳው ሲመጣ እንግዳው ስላነሳለው ሃንዬ ይህን ጌታ እየተባባለ መምጣት ነው። አቤት ሾ አቤት ጥርስ ሳስች ነው። በቃ እንግዳው ሳሎን ስላለ እንግዳው ጋር ሰው ለሳሎን ስንመጣ በቃ እንደው ከየት የመጣ ነው ይላል። ይሄ ሰይጣን ነው የምትነግራችሁ። ልብ መርዝ እያሰበ ጥርስ የሚል ይሄ መርዝ ነው። በልቡ ያደባበታል። ትንቢተ ኤርምያስ 9 ላይ ሁሉ ሰው በአንደበቱ ይነጋገራል፣ በልቡ ግን ምን ያደርጋል? ያደባበታል። በልቡ ያደባበት በጥርሱ ይስቃል፣ በልቡ ግን ያደባል። በቤታችን ይሄ ነግሷል። እግዚአብሔር ፍቅር ያድርገን፣ መረጋጋቱን ያድርገን። በቤታችን ጊዜም ስላጣ ነው ፍቅር ያለ ጊዜ አጣ። ያለ ረፍት ነው አመንሳ፣ ያለ ረፍት ነው አመንሮጥ። ለምን ስጋው ነው ተቀበል ሲባል በቃ ያለ ረፍት ነው የምንሮጠው። እንደክማለን፣ እንወጣለን፣ እንወርዳለን። በቃ መሮጥ ነው። መቼ እንደምንበላው እግዚአብሔር ነው። መቼ እንደምንኖርበት አላውቅም። ኢትዮጵያ ለምን ባትቀበሉ ሲሉ ኢትዮጵያ የጀመሩት ህንጻ ጀነራል እስቲ ቆይ ነው። ብዙ ቅድም እናውቃ ሰዎች አለ ግድ የላቸውም። ሁሉ የዚህ
ያለው ነገር ይጠፋል። አይጠፋም? ይጠፋል። እግዚአብሔር ይቅርታ ሊያድል ኢሳይያስ ጠፍቻለሁና ወዮልኝ ነው። ዓለም ከሚሰጠን ነገር ሁላ እግዚአብሔር የሚሰጠን ነገር ይበልጣል። እግዚአብሔር ፍቅር ነው። በቤታችን እንዲገባ እንንገረው፣ እንጥራው። ወገኖች ይሻለናል። እርሱ ነው የሚሻለን። የዓለም አሰራርና የእግዚአብሔር አሰራር ይለያያል። አይለያይም? የሚታየው ነገር ይሰጠን ያላል። እግዚአብሔር የማይታየውን ይሰጣል። ሰው እሳትን በውሃ ያጠፋል። እግዚአብሔር ደግሞ በእሳት ውስጥ ማኖር ይችላል። አይችልም? ንገሩኝ። አይችልም? ይችላል። አንዲት ሚስት ናት ይባላል። በጣም ክፉ ሰይጣን የተባለ ባላግታ ተባለች እና ሰው ሁሉ ይገርማል። እና አንዳንዶች እየመጡ ነው ይሏታል፣ እባክሽ ለምን አትፈጭም? ይሄ ያው ታል ብዙ ይሻላል። እንደው አንቺ ምን አይነት ሰው ነሽ? እንደው ምን አለ ፈጠረሽ? እንደው ለምን አትፈጭም? ስንት ለበጎ ሰዎች አሉ ማለት ሲያይ ይሁን ግድ የለም ችዮ መኖር አለብኝ። እንዴት አድርገሽ ነው ማለት እንደው እግዚአብሔር የሚረዳው ታከለ አስባለሁ። እንዴት ነው ታስቡ? አይ እንደው እግዚአብሔር ዓለም ላይ የበዙ ብዙ ክፉ ሰዎች አሉና እንደው አንዱ የኔ ባል ተሸክም እግዚአብሔር እየረዳው ነው ማለት እሱ ተሸክም እየረዳው እግዚአብሔር መርዳት ነው ያስፈልጋል። የት ያለው እግዚአብሔር እውነቷን እኮ ነው አይደል? ሳቃችሁ ሚስቶች ባሎችን ስቃዋል። ስንት ሚስቶች አሉ እንደዚህ እግዚአብሔር ይረዳቸው የመሰላችሁ ባሎች አሉ። ለወርዱት እግዚአብሔር ነው ማለት ነው። መርዳት ነው የሚያስፈልገው እግዚአብሔር እንደው እግዚአብሔርን የረዳህ ይሰማኛል። የት ልጣለው? እንደው አንድ ክፉ ሰው እንኳን ቢሸከምለት ይሻላል። እግዚአብሔር ልርዳው ይሄዱ ሚስቶች እግዚአብሔር ይባርካል። የት ነው የሚያስፈልገው? ዛሬ ይሄንን ነው ያጣለው። በቤታችን ፍቅር ጠፍቷል። እየጠፋ ነው ያለው። ፍቅር ጠፍቷል። የይቅርታ ልብ ጠፍቷል። ውሸት ነው። ጳጳስ ሊመጣ ካንተ ጋር አታረግ ነው። ስንት ጊዜ አባታችን ቢጠይቀው ስንት ሰው አለ መስቀል የእርሱ መስቀል የፈለገው ቢያመጣ አታረግ ነው። ስንት ሰዎች አሉ ለይቅርታ ልብ የሌላቸው። ከዚህ እየጠፋ ካለው አለ በየቀኑ የእግዚአብሔር ርኩሰት እየነገሰ ካለው ስለዚህ ለእግዚአብሔር ራሳችን ብንሰጠው ክርስቲያኖች የሚያስፈልግ ሳንጠፋ በቅድስና ቤታችንን እናስባለን። በስጋው ደግሞ እናስባለን። አግብታችሁ የወለዳችሁ ከአባል ጋር ቤተክርስቲያን ዛሬ ጋብቻችሁን ለመባረክ በሯ ከፍተን በስጋው ደግሞ እንዴላችሁ የተባረኩ ይሻል። ልጆቻችሁ ይባረኩ። ወደ ቤተ መቅደስ እናምጣቸው። ጠብና ክርክራችሁን አታሳዩአቸው። መለያየታችሁን አታሳዩአቸው። አባዬ እማዬ ሰላም ስትላት አላይም፣ እናቴ አባ ምንም ስትይው አልሰማም የሚሉ ብዙ ልጆች አሉ በየቤቱ። ተቋርፈን ለልጆቻችን ስንል ብቻ አብረን የምንኖር በይሉኝታ ተይዘን ማህበረሰቡ ምን ይለናል? ስንጋባ የሰማ በትክክል ተጋብተን እኔና አንቺ ተጋብተናል፣ ግን ሳንፋታም አንድ ቤት የምንኖር ብዙዎች አሉ። እግዚአብሔር ቤታቸውን ይዳስላቸው። የጠፋውን ያን ይቅርታ እግዚአብሔር አዘጋጅቶ ቤታቸውን ይዳስል። እንዲህ ነገር አንድ ሚስት ናት። ባልና ሚስቶች ይኖራሉ ከኔ ጋር ናቸው። በጣም ይዋደዳሉና ተፋቱ። በአጋጣሚ ጓደኛ ገባና አፋታቸው። ንብረት ተካፈሉ። 4 ልጅ ነበር። 2 ልጅ ተካፈሉ። ባልን ለብቻው ሚስት ለብቻው ይዋደዳሉ። በፍቅር ነው። ግን አጋጣሚ ይፈጠራል። በዚህ በተፈጠረበት ነገር ግን አንድ ነገር ተከሰተ። አንድ ቀን ሚስት መጣ። በዚህኛው በኩል ትጸልያለች። ባል መጥቶ እንደዛ ይጸልያል። ሚስቱ እዚህ ጋር ቆማ እባክህ ቅዱስ ሚካኤል እኔ ባሌን እወደዋለሁ። ዞር ስትል ሰው የለም። ስለዚህ ጮክ ብላ እንዲሰማት ሚካኤል ብላ እኔ ሚካኤል ስማኝ ሰው የለም ዛሬ ጮክ የሚገር ብላ ጮኸ ነው ትናገር። ባሌን እወደዋለሁ። ሰው በትዳሬ ገብቶ ትዳሬን አፋቶኛል። እባክህን ቅዱስ ሚካኤል አንተ ምን አይሳነህ የባሌን ልብ አስተካክል። እኔ ስለምወደው እንዳጣው ስለማልፈልግ ባሌን አምጣልኝ ሚካኤል እባክህ ባሌን አምጣልኝ ስትል ባል እዛ ጋር ይሰማል። እሱም እየጸለየ ነው። ሰማ፣ ደነገጠ። ወይኔ እንደዚህ ነው እኔም ጋር ያለው ይሄ ነው ምንድን ነው ነገሩ አለ። ጥበበኛ ሰው ስለነበር ምን እንዳደረገ ታውቃላችሁ? እየተራመደ ወደ እሷ እየሄደ እሷ ሚካኤል አምጣው ትላለች። እሷ ወደ እሷ እየሄደ ቅዱስ ሚካኤል ባል ትግፋኝ ረራስ አጠገቧ እግሯ ላይ ወደቀ። እንዲህ አይነት ልብ እግዚአብሔር ያድል። እንዲህ አይነት ልብ ነው የሚያስፈልግ። አተናል እኮ ጠፍቷል እኮ ፍቅር በማጣት ጠፍተናል እኮ ወገኖች። ብዙ ነገራችን የጠፋው ብዙ ነገራችን እኮ የጠፋው ኢሳይያስ ብቻ እንኳን ጠፍቻለሁና ወዮልኝ እኛ ልንል ይገባል። እስቲ አብረን እንበል ጠፍቻለሁና ወዮልኝ። ኧረ መረጋጋት አተናል። መረጋጋት ጠፍቷል በእኛ ቤት። እንዴ መነጽራችንን ግንባራችን ላይ አድርገን እኮ የመነጽር ያለ የምንል አይደለም። እስክሪብቶ በእጃችን ይዘን የታረኩት የምንል እኮ ነው። እንዴ ብዙ ነገራችንን ትረሽና ምግባችንን ይዘን ወደ ስራ ስንሄድ እኮ ቆሻሻው ጋር ስንደርስ ምግባችንን ወደ ቆሻሻው አስገብተን ትረሹን ስራ ቦታ ይዘን የምንል እኮ ነው ብዙዎቻችን። ተሳስቼ ነው ግራ የሚገባው እኮ። እኔ አንዲት ልጅ አለች ደውዬላት
አጋጣሚ በኢትዮጵያ ቤተክርስቲያን ገዳማት ጉዞ ተዘጋጅተው ወደ ገዳማት ልንሄድ አረፈደች። ከኔ ጋር ናቸው። ኢትዮጵያ አሁን ያን ያክል እንደው ስትረስ የለም ከየት እንደመጣ ነው እና ስደውልላት እንዲህ ምን ሆነሽ ነው? ሁለቱም አውቶቡስ እኮ ወደ ገዳም ለመሄድ በዝግጅት ላይ ነው። አቤት የምደውልልሽ እንዳትሆኝ እና ያን የደወልኩላት ልጅ ምን አለች? ምን ሆነሽ ነው? ወደ ገዳም እየሄድን እኮ ነው። ምን ሆነሽ ነው? አረፈድ ህዝቡ አንቺን ነው የሚጠብቀው። ሰዓቱ ረፈደ። እባክህ መምህር ልመጣ ነው እየመጣሁ ነው እኮ። ምንድን ነው የሆንሽው? አንድ ቃል ረስቼ ምን ጠፍቶብኝ እየፈለግኩ። ምንድን ነው የጠፋብሽ? ቦርሳዬን ይዤ እየፈለግኩ ነው። እሷ ልጅ ተተረማመሳለች። ቁልፍ ይዛለች። ምንድን ነው የጠፋብሽ? ስልኬ ጠፍቶብኝ አለች። እያወራሽኝ እኮ ነው። ወይኔ እና ያበደች መሰላት። አንዳንድ ጊዜ እንደዚህ ያበዳችሁ አይመስላችሁም? አንዳንድ ጊዜ አይታችሁ ታውቃላችሁ? ራሳችሁ እየነዳችሁ መኪና የት እንደምትሄዱ የማታውቁ የምትሄዱበትን የቀጠሮ ቤት ትታችሁ ሄዳችሁ 40-50 ኪሎ ሜትር ነዳችሁ ከእንቅልፋችሁ የምትባሉ የለንም አለን እኮ። መረጋጋት ጠፋን እኮ። የመረጋጋት ህይወት የጠፋበት እኮ ሳይንስ ብቻ ጠፍቻለሁ ነው ያጠፋ የለም። ዛሬ ጠፍተናል። ውስጣችን ባዶነት ተሰምቶታል። ባህሉ ጠፍቷል። ንግግሩ ጠፍቷል። ኢትዮጵያውያን እንደምናልክ ስንባል ምንም ንገሩ ኢትዮጵያውያን እንደምናልክ ስትባል ምንም ትሉ እንደምናመሸ እንደምናደር ዛሬ ደግሞ ጠፋሉ። ሰላም ነህ? ሰላም ነሽ? ሰላም ናችሁ? ሰላም ነው። ነገሩን አለኩ ሰላም ለተም ምን ወዴት እየወሰድከው ሰላምታው? በጣም እኮ የሚያሳስብ እኮ ነው። እጅግ አስጨናቂ እኮ ደረጃ ላይ ያለ እንዴ! በቃ ጠፍቷል እኮ። እንደምናል የኢትዮጵያውያን ምግባቸው ሰላምታ። ተሳስቻለሁ። ምግባችን ሰላምታችን የእግዚአብሔርን የምናመሰግንበት እንደምናል። በዚህ በፌስቡክማ ግራ ይገባል። ሃይ ሰላም ነህ አረብት እንደምናል ከየለም አጠር ያለ ቋንቋ ነው። ሰላምታችን እንኳን እየጠፋ ያለበት ጊዜ ላይ ሆነ። እግዚአብሔር ይመልስልን። እንደው እግዚአብሔር ዛሬ የምናገረው የምትሰሙ ባካችሁ እንደምናል እንደምናደርግ ተባለ። ይሄ ከጥንት ካብ ወረሰው እግዚአብሔርን የመጀመሪያ የምናመሰግንበት ሰው በጸሎቱ ባይጸልይ 3 ጊዜ እግዚአብሔር ያመሰግናል። እንደምናል ጊዜ እግዚአብሔር ይመስገን፣ እንደምናረፍ እግዚአብሔር ይመስገን፣ ከዛ ስለምን እንደምናደርግ እንደምናመሸ እግዚአብሔር ይመስገን። 3 ጊዜ እንኳን በሰላምታችን ምስጋና የምናቀርብ እኛ ኢትዮጵያ መቼም ይሄ ስልጣኔ ያላመጣብን ነገር ያላመጣብን በሽታ የለም። እየጠፋን ያለው ያለ እየረከሰን ያለው ያለ በእጃችን ያለው እያንዳንዱ በኢንተርኔት ላይ ያሉት ነገሮች ለመንፈሳዊ ነገር የምትጠቀሙበት ካልሆነ በስተቀር በየቀኑ ግን አደጋ ለህይወታቸው እየጨመረ ያለ በዝሙት ያረከሰ ማን ነው? በሞባይሉ ላይ ዛሬ የተለያዩ የዝሙት ስዕሎችን በየሞባይሉ ላይ ያላስቀመጠ ማን ነው? የሌለው በቀን ከፍቶ የማያይ ማለት ነው። ያጠፋ እኔ ነኝ ከማያውቀው ሰው ጋር ቀኑን ሙሉ በፌስቡክ ሌሊቱን ሙሉ ወደድኩሽ ሳይል የሚውል ማለት ነው። ጊዜውን ጸሎት ጊዜ እኮ የለም ዛሬ። የጸሎት ጊዜ አለ። ምናልባት የምትገለገሉ መንፈሳዊ ነገር የምታውቁ ብዙ ወንድሞች ትኖሩ ይችላል። በዛው ልክ ግን ይሄ ትውልድ እየጠፋ ነው። ጠዋት ለምን የተሰራቀቃል ሲባሉ ጊዜ ለምን ሲባል እስከ ሌሊቱ ድረስ ምን ያደርጋል? ወይ ልጆቻችን ጌሙ ሲቀጠቅጡት ያድራሉ፣ ኢንተርኔቱ ሲቀጠቅጡት ያመሻሉ። ከዛ በኋላ ጠዋት ተነስቶ ወደ ቤቱ ተራረቀ። ለጸሎት ጊዜ የለንም። ለፌስቡክ ጊዜ አለ፣ ለኢንተርኔቱ ለመጎርጎር ጊዜ አለ። ውዳሴ ማርያም ለመጸለይ እንደ ተራራ የከበደ ዞጅ። ፌስቡክ ግን 3 ሰዓት 4 ሰዓት ስንቀመጥበት አይጨንቀንም። ጠፍተናል። እውነቴን ነው የምነግርህ። የጸሎት ህይወታችን ተፈትኗል። የቅዳሴ ህይወታችን ተፈትኗል። የአገልግሎት ህይወታችን፣ የሱባኤ ህይወታችን ተፈትኗል። የሱባኤ ወጣት ከተቸግሯል። ከዛም ለምን መራቅ አንችልማ? ከነኚህ ነገሮች በቃ መራቅ አንችልም። እጅግ እየጠፋን ያለ እግዚአብሔር ህይወታችንን ይጠብቀን። ጠፍቻለሁና ወዮልኝ ያለ ጠፍቻለሁና ወዮልኝ ነው ያለው ኢሳይያስ። ወገኖች ከጥፋት ለመዳን እንዲህ ነው ያሉት ሐዋርያት በአንድነት እየጠፉ ባለበት ሰዓት በማቴዎስ ወንጌል ምዕራፍ 8 ላይ ሐዋርያት በአንድነት ሆነው ይላል ወደ እግዚአብሔር ምነው በመርከብ ተሳፍረው ከጌታ ጋር ምነው በመርከብ ሄዱ ይላል። በባህር ላይ ተጓዙ። ትንሽም እንደተጓዙ ጌታ ተኝቶ ነበር ይላል። አንቀላፍቶም ነበር። መርከቢቱ በማዕበል ተመታች። ከታች ወጨፉ ማዕበሉ ተነሳ። ወጨፎ ከላይ ይመታው ጀመር። መርከቢቱን በንፋስ ይመታት ጀመር። አሙን ሲሉት አንዱ
ከታች ማዕበሉን እንቆጣጠራለን ሲሉ በጌንሴሬጥ ባህር የሚታወቁት እነ ጴጥሮስ በጌንሴሬጥ ባህር በሉቃስ ወንጌል ምዕራፍ 5 የባህር ታሪካቸው የአሳ አስጋሪነት ዕውቀታቸውን የሚገልጽላቸው እንደ ቅዱስ ጴጥሮስ ታላቁ ቅዱስ ጴጥሮስ እንኳን ማዕበሉን ታገላለሁ ሲል አቃተው። ከላይ የታችኛው ሲታገል የላኛው ወጨፎ አስቸገረው። ከጎን የመጣው ንፋስ መቆጣጠር አልቻሉም። ከአቅም በላይ ሲሆንባቸው ግን አንድ ጩኸት ጮሁ። ጌታም ተኝቶ ነበርና ስንጠፋ ግድ አይልህም ወይ አሉት ይላል። ስንጠፋ ግድ አይልህም ወይ በሉ እስቲ አባ ስንጠፋ ግድ አይልህም ወይ? ይህንን ነበር የጮሁት። አሁንም ሊሰማቸው አልቻለም። ድምፃቸውን ከፍ አድርገው ግን ልንጠፋ ነውና አድነን አሉት ይላል። ማዕበሉ በረታ፣ ወጨፎው በረታ፣ መቆጣጠር አልቻሉም። መርከቢቱን ሲያውካት ግን ያን ጊዜ ልንጠፋ ነውና ወዮልን አሉ። ስንት ማዕበል ተነስቷል ዛሬ በሕይወታችን። ቤተ ክርስቲያን ላይ ያልተነሳ ማዕበል የለም። በውስጥ ተሐድሶ ታሪክ ያሳኛታል። ከውጭ መናፍቅ አይዛቡ ፈተናዋን ያጸናባታል። ብዙ አይነት ፈተና ነው የበዛው ቤተ ክርስቲያን። በግላችን እኛስ በቤተክርስቲያን ምሳሌዎች እኮ ነን። ስንት ማዕበል ተነስቶብናል። የዝሙቱ ማዕበል፣ የስስተኝነቱ ማዕበል፣ ቅድም የተናገርኳቸው ነገሮች ሁላ ዛሬ ነው ልንጠፋ ነውና አድነን ማለት ያስፈልጋል። ልንጠፋ ነውና አድነን እያሉ ጮሁ። ጌታም ተነሳ ይላል። ተነስቶም ዝም አላለም። ስለምን እምነት ጎደላችሁ? ስለምንድን ያላመናችሁ? ለምን ተጠራጠራችሁ? አለ። በእጆቹም ማዕበላትና ነፋሳት የሚታዘዙለት ሐመርነ ዘይቀርቦ ሞገድ ብሎ ታላቁ አባ ጊዮርጊስ ዘጋስጫ ታላቁ ደራሲ የሰዓታቱ ደራሲ እንደተናገረ ማዕበላት የሚታዘዙለት አምላክ ኢየሱስ ክርስቶስ እጆቹን አነሳ፣ ማዕበሉን ገሰጸው፣ ጸጥ አለለት ይላል። ክብር ምስጋና ይግባው። እኛም ላይ የተነሳንብንን መንፈስ ሁላ ጸጥ ያድርግልን። የዝሙቱን መንፈስ፣ የርኩሰቱን መንፈስ፣ የመለያየቱን መንፈስ፣ ይሄ የትዕቢቱን መንፈስ እግዚአብሔር ከላያችን ላይ ያርቃል። ገሰጸው ይላል። ማዕበሉ ሲገስጸው ጸጥ አለ ይላል። እግዚአብሔር ጸጥ ያድርግልን። እዚህ ቤተክርስቲያን ላይ የተነሳው ሐድሶ ደፋር አገልጋይ የተፈጠሩት ዛሬ ከየትም አይደለም። ኢሳይያስ ጠፍቻለሁና ወዮልኝ። ከምን ምክንያት ድፍረቱ የበዛ በቤተ ክርስቲያናችን የቤተክርስቲያኒቱን ቆብ ቀሚስ ያደረጉ ዲያቆናት ዛሬ ሐድሶ በሚባል ጉዳይ ቤተክርስቲያኒቱ እየታወቀ ነው ያለ። እየታወቀ ይህች ቤተክርስቲያን አርጅታለች የሚሉ ተሞኝተዋል። ይህች ቤተክርስቲያን የ3000 ዘመን ታሪክ ባለቤት መሆኗን የረሱ እና አድሳታለን ብለው የተነሱ ይህች ቤተክርስቲያን መናፍቅ ከውጭ ሆኖ ልቀጥቅጥ ቢል ቢያቅተው ውስጥ ገብቶ የራሱ ሰው አደራጅቶ ቤተክርስቲያኒቱ ማፈራረስ የፈለገ ዓላማ ያለው አጀንዳ ይዞ የተንቀሳቀሰ ተሐድሶ የሚባል ወጥ የሆነ መዋቅር የሌለው አስተምህሮውን በየጊዜው የሚቀያየር ኦርቶዶክስ ነኝ የሚል በየጊዜው የሚለዋወጥ በኦርቶዶክስ ውስጥ ራሱን ደብቆ የሚጓዝ በተለያዩ ዘመናት የተለያዩ ባህሪያትን ተሸክሞ የመጣ ይህችን ቤተክርስቲያን ሊያጠፋት በተለያየ መልኩ እየሮጠ ትሰሙታላችሁ፣ እያያችሁት ነው። ይህችን ቤተክርስቲያን ሊያጠፋት የተነሱ ብዙዎች ናቸው። ሰይጣን በዚህ ዘመን እጅግ በጣም ሊያፈርሳት ይህችን ቤተክርስቲያን ዘመናዊ የሆነ ውጊያ እየተዋጋበት ያለ ከሐዋርያት ጀምሮ ፈለግ ተከትላል። ከሐዋርያት ጀምሮ ያለምንም መዛነፍ የአባቶቻችንን ድንበር ሳይፈርስ የቀደሙ አባቶችን ድንበር አታፈርስ። አበው ሐዋርያት የሰሯት ክርስቶስ የሞተላት በደሙ የዋጃት ይህችን ቤተክርስቲያን ጠብቀው እነሆ ከሐዋርያት ጀምሮ እስከ ዛሬ ዘመን ድረስ ሳትነቃነቅ የኖረችው ይህችን ቤተክርስቲያን ለማፍረስ በውስጥ ድብቅ ሰዎችን በማሰማራት ይህችን ቤተክርስቲያን ለማጥፋት ትልቅ ስራ የተሰራ ነው። ብዙዎች ለዚህ እጃቸውን ሰጥተዋል። ብዙዎች በዚህ አጀንዳ ውስጥ ተሳትፈዋል። ይህችን ቤተክርስቲያን ለማጥፋት እየጣሩ ነው ያሉት። ትጠፋለች? አትጠፋም። የሲኦል ደጆች አያናቅፏትም የተባለችው አንተ ደግሞ ወደ ቤዛት ደግሞ አንጻ ቤተክርስቲያን አንተ ጴጥሮስ አንተ አለት በአንተ አለትነት ላይ ቤተክርስቲያን እሰራታለሁ። አንተ ወደ ቤዛት አንጻ ቤተክርስቲያን በእውነት በአንተ አለትነት ላይ ቤተክርስቲያን እሰራታለሁ፣ የሲኦል ደጆች አያናውጧትም የተባለላት ያጠፏት ግን ተነስተዋል። ምዕመናን እንጸልይ፣ ምዕመናን ወደ እግዚአብሔር እንጩህ። ድርሻችን ምንድን ነው? ዛሬ በቤተክርስቲያን መድረክ ላይ ሲከለከሉ በስካይፕ፣ በቫይበር፣ በፌስቡክ በመሰረቷቸው ግሩፖች ዛሬ ስለ
ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ ክርስቶስ አልተሰበከም እያሉ መደፋት ጀምረዋል። ኢየሱስ ክርስቶስን እንገልጽላቸው ነው እያሉ ጸበል አያስፈልግም፣ ቅዳሴ አያስፈልግም እያሉ ፒያኖና ኦርጋኑ ይሄ ከበሮና ጽናጽሉ ይውጣ፣ ፒያኖና ኦርጋኑ ይግባ እያሉ ነው። አባቶቻችን የቀደሙት እግዚአብሔርን ያነጋገሩበት በሰሊሆም መጠመቂያ ሄዶ እንዲጠመቅ ጌታ በዮሐንስ ወንጌል ምዕራፍ 3 ላይ የተናገረ፣ እንዲሁም ደግሞ በዮሐንስ 9 ላይ ያንን አይነ ስውር ካበራው በኋላ ሰላም ላይ ዳዊት ከጽሙረ ለገብራ በመራካ ፈቀዱ ሳይንት ይስተራክ ተወራ ክርስቶስ ነገር ጽፏ ነገስታት ይገድፉ ጌራ እነሆ ሰላም ላይ ዳዊት ጽሙረ ለገብራ ምንም የለም በመራካ ቅዱስ አይንተው አይን በሌለበት ግንባር ላይ አይን ተሰራለት በኋላ ነው ዮሐንስ ወንጌል ምዕራፍ 9 ላይ ሂድና በሰሊሆም መጠመቂያ ተጠመቅና ና ለምን አስፈልግ? አንዳንዱ ደግሞ እጁን ነው የጠመቁ ይበጠነው ስም ብሎታል። አይነ በርቶላ ብሎታል። አንዳንዶች ነው ወደ መጠመቂያው እንዲሄዱ ይልካቸው ነበር። ዮሐንስ ወንጌል ምዕራፍ 3 ላይ መጣው እነሆ ጸበል አያስፈልግም ይሉናል። እኛ ምን እናድርግ? ክርስቶስ ራሱ የነገረን ነው። በዮሐንስ ወንጌል ምዕራፍ 9 ላይ የተነገረ እንዴ ያ ሰውም ደግሞ በዮሐንስ ወንጌል 3 ላይ የተነገረ ያ ሰው ደግሞ በበጎች በር ተቀምጦ በበጎች በር ተቀምጦ መጻጉዕ መልአኩ ከሰማይ እየወረደ ከሌሊቱ እኩሌታ ጸበሉ በክንፎቹ ባርኮ ያደርግ ነበር። የመጽሐፍ ቅዱስ ነው የሚለው። እኔኛ መልአኩ ከሰማይ ይወርዳል፣ ጸበሉን ባርኮ ይሄዳል። ከሄደ በኋላ ግን ቀድሞ የሚገቡ ሰዎች ይፈወሱ ነበር ይላል። እንዲህ ኧረ ክብር ምስጋና ይግባው። ጸበሎቻችን በመላእክት የተባረኩ ናቸው። በመድኃኔዓለም ትእዛዝ የተባረኩ ናቸው፣ ይፈውሳሉ። ክብር ምስጋና ይግባው። ይሄንን የሰጠን ጸበሉን አብሰን እንድንድን እምነቱን አብሰን እንድንድን የሰጠን አምላክ ክብር ምስጋና ይግባው። እነሱ እንደጠፉ ይጠፋሉ እንጂ ጸበሉ ከቤተ መቅደሱ አይጠፋም። ይድኑበት ግን ተሰጥቷል። ብዙ ነገር ነው የሚሉ የማይሉን ነገር የለም። ገድላቱና ድርሳናቱ ይወገዱ። ከመጽሐፍ ቅዱስ ውጭ ሌላ ያስፈልገን ይላል። ምን ማለት ፈልገው ነው? እንኳን ገድላታን የግለሰብ የህይወት ታሪክ ፕሮፋይል እንኳን መጽሐፍ ታትሞ ይሽጥ እየገዛን እንኳን አይደለም በሃይማኖት ደረጃ ቅድም በጸሎቱ እንደሰማን አማን ነው ሰማይ ታይማ ይዛል ወካው ደግሞ መተከለ ታገሱ ሞት ነው ሰማይታት የዚህን ዓለም ታይም በእውነት ነው ስለ እግዚአብሔር መንግስት ሲሉ ራሳቸውን የሰጡ የቅዱሳን ሰማይታት ተጋርባቸው እንዴት እነኚህ ቤተክርስቲያንን ለማጥፋት የመጡ ዛሬ ቤተክርስቲያንን ወደ ፈተና እየከቷት ያሉ እግዚአብሔር ቤተክርስቲያን ይጠብቅ። ትጠፋለች እነሱ ይጠፋሉ። ዩኒትን ማልፋለች፣ ግራኝ መሐመድን ማልፋለች። ይህንን ታልፈዋለች። ምመና ድርሻችሁ ግን ምንድን ነው? በየቀኑ በየባይበሉ የምታወቱት ነገር ለአባቶቻችሁ ለካህናቱ እያመጣችሁ ንገሯቸው። እንዲህ እየተባለ እንዲህ እየተሰበከ እገሌ ዲያቆን ታዋቂ የተባለ የምታወቱ ምድር በወንጌል ከድለና ቤተ ክርስቲያን በህዝቡ በእኛ ትከሻ ላይ ያለው እያሉ የሚሰቡት ሰባኪያን እኛ ብንወድቅ ይወድቃል። በእኛ ትከሻ ተደግፉ። እግዚአብሔር ቤተ ክርስቲያን ይጠብቃል። ጠፍተን እንዳንቀር እግዚአብሔር በቤቱ ያጽናል። ኢሳይያስ ጠፍቻለሁና ወዮልኛል። ዝቅ ብሎ ምን ይላል? በዚሁ የመጽሐፍ ቅዱስ በኢሳይያስ ላይ አለ። ኢሳይያስ እንደጠፋ አለ። እግዚአብሔርን ኦዚያን በተገለጠበት ዓመት ነው የሚለው። ኦዚያን በሞተበት ዓመት እግዚአብሔር ተገለጠልኝ አለ። ከተገለጠለት በኋላ ግን ዝም ብሎ አልተወም። እግዚአብሔር ምን አለው? እግዚአብሔርም እንዲህ አለኝ፣ ከሱራፌል አንዱ እየበረረ ወደ እኔ መጣ ይላል። ከምን እየበረረ? ከሱራፌል ከመላእክት መካከል አንዱ እየበረረ ወደ እኔ መጣ። እግዚአብሔር ወደ እኛ ይመጣ፣ መልአኩ ወደ እኛ ይመጣ፣ ቅዱስ ሚካኤል ወደ እኛ ይመጣ። አይመጣም? ይመጣ። ከኢሳይያስ የምንማረው አንዱ ወደ እኔ እየበረረ መጣ፣ መልአኩ ወደ እኔ እየበረረ መጣ። አዎ በመንገድ ሁሉ ይጠብቅ ዘንድ መልአኩ ስላንተ ያዛቸዋል። አንዱ ወደ እኔ እየበረረ መጣ። እነሆ ይላል። ዝቅ ብሎ ምን ይላል? ከመሰዊያውም በጉጠት የወሰደውን ፍም ነበረ በእጁ የያዘው። ፍም ይዞ ነበረ፣ እሳት ይዞ ነበረ። ከመሰዊያው ላይ በጉጠት ይዞ መጣ። ዓይኔ እያየ መጣ እየበረረ። እነሆ ይዞት የመጣውንም ነገር እንዲህ አለ ኢሳይያስ። ወአልከፎሙ ከናፍሩ የኢሳይያስንም ከንፈር በዛ በመስዋዕቱ ላይ ከንፈሩ ዳሰሰው ይላል። ከንፈሬን በዳሰሰኝ ጊዜ መልአኩ እንዲህ አለኝ ይላል። እነሆ ከንፈሬንም ዳሰሰኝና እነሆ ይህ ከንፈሮችን ነክቷል፣ በደልም ካንተ ተወገደ፣ ኃጢአትህም ተሰረየችልህ፣ ተፈውሳልናል አለኝ። ክብር ምስጋና ይግባው። እኛንም ያድነን። ኢሳይያስ እግዚአብሔርን አሳዝኖ ጠፍቶ ነበር። እግዚአብሔር አዳነ። ማን አዳነ? ማን ነው ያዳነ? እግዚአብሔር አዳነኛል። ምሳሌ አለው። ምሳሌው የአዲስ ኪዳን የክርስቶስን ምሳሌ ነው።
እነሆ መልአኩ ታላቁ ሱራፌል የካህናት ምሳሌ ነው። እነሆ ፍሙ የሥጋ ወደሙ ምሳሌ ነው። የኢሳይያስ ከንፈር ደግሞ የምዕመናን ምሳሌ ነው። ከመሠዊያው የወሰደው ፍም ከለምጹ እንደፈወሰው ምዕመናንም ደግሞ በአዲስ ኪዳን ያለን እንደፈወሰው ከለምጹ በአዲስ ኪዳን በኃጢአት ያለን እግዚአብሔርን የምንበድል ሥጋውን በልተን ደግሞ ጠጥተን ኃጢአት ደዌ መፈወስ እንችላለን ሲል ሲናገር ነው። በምሳሌ ነው የተናገረው። እንድንድን ወደ ሥጋው እንድንመጣ እግዚአብሔር ይርዳል። ጠፍተን ሳለን እንድንድን። ለዚህ ነው ቅድስት ቤተ ክርስቲያን ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። በሕይወት ለመኖር ሥጋውን መብላት ያስፈልጋል። እየጠፋ ካለው ዓለም ተለይተን ለመዳን ምናልባት በሕይወት ለመኖር ብዙዎቻችሁ ጠዋት ተነስታችሁ ወቅት ታደርጋላችሁ። በሕይወት ለመኖር አመጋገባችሁ ቀይራችሁ ዳይት በጣም እያደረጋችሁ ሰላጣ ብቻ የምትበሉ ሰዎች አላችሁ። በሕይወት ለመኖር ዋና ምትዋሉ፣ ኤሮቢክስ ሄዳችሁ፣ ጂም ሄዳችሁ በየደቂቃው መሰብ ሰዎች አላችሁ። አያስፈልግም እያልኩ አይደለም። እሱ ግን በሕይወት አለ። በሕይወት የሚያኖረን ማለት ንገሩኝ፣ ማን ነው? በሕይወት የሚያኖረን እግዚአብሔር ነው። በሕይወት የሚያኖረን እውነቴን ነው የምነግራችሁ። እግዚአብሔር ነው። እርሱ ነው በሕይወት የሚሰጠን። ለዚህ ነው አነ ውእቱ ምስተ ሕይወት ዘወረደ እምሰማያት፣ ከሰማይ እየወረደ የሕይወት ርስት እኔ ነኝ። አባቶቻችሁ በበረሃ መና በልተው ሞቱ። በሥጋ የምትበሉት ነገር ሞት ያመጣል። ዘላለማዊ ሕይወት የምታገኙት ግን ሥጋዬን ብሉ ነው ያለው። ከጥፋት ለመዳን ሥጋውን መብላት ያስፈልጋል። እግዚአብሔር ሰው ከጥፋት ለመዳን ወደ እግዚአብሔር መመለስ ያስፈልጋል። ቅድም እንዳልኳቸው ዓለም በሕይወት ለመኖር ስፖርት ስራ፣ የምትበላውን አስተካክል፣ ብርድ እንዳይመታት ተጠንቀቅ ይላል። እግዚአብሔር ደግሞ በሕይወት ለመኖር ሌላ ነው። በሕይወት ለመኖር በሕይወት እንድትኖር ሥጋዬን ብሉ። አያችሁ፣ የዓለም አሰራርና የእግዚአብሔር ሥራ አይለያይም። ይለያያል። ሰው በገንዘቡ መድኃኒት ነው መግዛት የሚችለው። ፈውስ የሚሰጥ ማለት ነው። ምናልባት ብዙ ዶክተሮቻችሁ ኦፕራሲዮን አድርገዋችሁ ምናልባት የእግዚአብሔር አሰራርና የሥጋ አሰራር ይለያያል። ብዙ ዶክተሮች ታማችኋል ተብላችሁ ሥጋችሁን ቀደው ገብተው መቆረጥ የሚገባውን ነገር ቆርጠው ካስወገዱት በኋላ በሽታችሁን ሰፍተው አገግም ብለው ግሉኮስ ተከሰክተውን 1 ወር 15 ቀን ያስተኙናል አይደል? ይሄ ማስራ የሰው ስራ አይደል? ምድራውያን ዶክተሮች፣ ሰርጀሪ፣ ትልቅ ባለሙያ የሆኑ ሰዎች እንዲህ ያደርጋሉ። እግዚአብሔር ደግሞ ከዚህ አሰራር ይለያል። ያለ ኦፕራሲዮን ያለ ምንም ነገር ተነስና አልጋህን ተሸክመህ ሂድ ድነሃል። ክብር ምስጋና ይሁን። እግዚአብሔር አሰራር ይሄ ነው። ግርማ ሰው ወደ ጠለቀው መቀመቅ ውስጥ ገብቶ እውቀትን ለኛ ለማምጣት ካሜራ ይዞ ወደ ታላቁ ውቅያኖስ ሲጠልቁ ሰዎቻችን ምን ይዘው ይገባሉ? ኦክሲጅን በትከሻቸው ይዘው ይገባሉ አይደል? ምን ይዘው ነው ይገቡት? ኦክሲጅን ይዘው ነው ይገቡት። እግዚአብሔር ግን ከዚህ አሰራር ይለያል። ዮናስን ግን ያለ ኦክሲጅን 3 መዓልትና 3 ሌሊት በምን በአሳ አንበሪ ውስጥ አሳደረው። አላከረው። ተመልከቱ፣ የእግዚአብሔር አሰራር ከሰው አሰራር የበለጠ። ስለዚህ የእግዚአብሔር እሱን ልንከተል፣ አንተ ነህ ፈውሳችን፣ አንተ ነህ መድኃኒታችን፣ አንተ ነህ ሕይወታችን፣ አንተ ነህ ከጥፋት የምታድነን ልንል ያስፈልጋል። ሐዋርያት በአንድነት ልንጠፋ ነውና ወዮልን ያሉት እግዚአብሔር ከጥፋት ሕይወታችን ሊሰውርን በጋራ ሆነን ልንጮህ ያስፈልጋል። የቤተክርስቲያንን ጥፋት የእኛን ጥፋት እንዳያሳየን እግዚአብሔር ሕይወታችንን ይጠብቅልን። አንድ ቀን ውሾች ናቸው ይባላል። በአንድ መንደር ውስጥ ተሰብስበው ይኖራል። ልንጠፋ ነውና ወዮልን እያልን ልንጮህ ያስፈልጋል። እግዚአብሔር የምንጮህ ለራሳችን አለ። ለማን የምናለቅሰው? ራሳችን እኮ ለአባ ብላችሁ እንዳትጸልዩ። አባ ለራሳችሁ ይጸልያል። እኛ ለማን እንጸልያለን? አባ ለእናንተም ይጸልያል። ለምን? እናንተን ለማገልገል፣ እናንተን ጸሎት ለማሳረግ በዚህ ነው። እግዚአብሔር ቤተሰቦች ለራሳችሁ አንድ ቀን ውሾች ተሰበሰቡና መንደር ታውቃላችሁ፣ አንድ መንደር ውስጥ ይሄ መንደር ተጠብቆ ያለው በእኛ ወፍ እያረገፉ ጥበቃ ነው። ስለዚህ ጌቶቻችን እኛን የሚያበሉን ደግሞ ፍርፋሪ ነው። ጌቶች እንጀራ በልተው ያማረ ወጥ ተቀርቦላችሁ በልተው ሙሉ እንጀራ በልተው ተኝተው ያድራሉ። እኛ ደግሞ ፍርፋሪ እየበላን እየጠበቅን ንብረታቸውን ጠብቀን በሰላም ተኝተው እንዲያድሩ ያደረግናቸው እኛ ነን። ስለዚህ ምንድን ነው ጌቶቻችን ለምን ዝም ይሉናል? ለምን ሙሉ እንጀራ አይሰጠንም? ከሁለት ጭልፋ ወጥ ጋር እኛስ መሰጠት የለብንም? ውሾች በጠቅላላ ምን ይሻላል አሉ። ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ወጡ፣ መጮህ ጀመሩ። እኛ ውሾች ከዛሬ ጀምሮ እንዲደረግ እኛም እየጮሁ ሰላማዊ ሰልፍ ወጡ። እንግዲህ ውሻ ሰላማዊ ሰልፍ። ከዛ ይህን ሰላማዊ ሰልፍ ወጡና ሲጨርሱ ጌቶቻቸው ሰሙና አይሆንም፣ አንሰጣችሁ፣ አይሰጥም፣ ለእናንተ አይደረግም፣ ተናደዱ። ስለዚህ ሰላማዊ ሰልፍ ካላዋጣ እንግዲህ ይሻላል አድማ እንምታ፣ ከዛሬ ጀምሮ አንጮህም። ዝም ብለን በቃ ሌባ ይገባል ይሰረቃቸው፣ ከዛ በኋላ ጥቅማችን መታወቅ አለበት። ሌቦቹ ጠበቁና ዘሎ ገቡ ወደዚህ መንደር። ልክ ሲገቡ
ውሾች በጠቅላላ አንጮሆም ብለው በጌቶቻቸው በር ላይ ተኝተዋል። ትንሽ ጨረቃ ጣል አድርጎበት ሀገሩ ላይ ገጠር ከተማ ነበርና ሌቦቹ ገብተው ምን የሰው በረት አሰበረ። ይኸው እዚህ ጋር የተኛ ቆንጆ ቆንጆ በግ አለ። 12 ውሾች ተኝተዋል በጌቶቻቸው በር ላይ። በግ መሰላቸው። የማይጮህ ውሻ ደግሞ ምንድነው? በግ ማለት ነው። ስለዚህ ምን አስኬድን አሉ። የማይጮህ በግ ነው። ብድግ አድርገው ሲሸከሙት ጸጥ አለ። ተሸከሙና 12 ለሌቦቹ በግ ውሻ ተሸክመው ሄዱ። በቃ አንዱ በረቱ ገቡትና በሩ ብረመጣጣሉ። እኔ አብዳለሁ አለና ገብቶ በባቲ ሲመለከት 12 ውሻ ነው። ሌቦቹ በጣም ተናደዱ። እንዴ በጣም ይገርማል። አረ ሁሉም ተመኑ ተባው ሲያውት ውሻ እንጂ ምንድነው ነገሩ አልገባንም። እንዴት እነኚህ ውሾች እኔ እኮ እንጣጥር ያለው የመንደር ደፍረን አናውቅም። ምንድነው ሚስጥሩ? አውቀበሉ ዳነስ ሲወጣ ወገቡን እየቆረጡ እየቀጠቀጡ ውሻው የማይጮህ የፈለገ ይመጣ እንኳን ቡፍ እንኳን አትተው ውሻው አልማመጡ። አንዳንዴ ሲወቅጠው ወደ መንደሩ ገባ። ወደ መንደር ገብቶ ምንድነው ታውቃላችሁ? ለካ እኛ የምንጮኸው ለጌቶቻችን ንብረት ብቻም ሳይሆን ለራሳችን ደህንነት ነው። ለካ የምንጮኸው ብቻችን የምንጸልየው ለማን? ስለዚህ ሁሌ ልንጠፋ ነውና ጌታ ሆይ አድነን ልንል ያስፈልጋል። እግዚአብሔር ጸሎታችንን ይቀበል፣ ሕይወታችንን ይጠብቅልን። ኢሳይያስ ጠፍቻለሁና ወዮልኝ እንዳለ ጥፋት ተሰውረን ልባችን መሻት ተፈጽሞ ንስሐ ገብተን እንድንኖር እግዚአብሔር ይርዳል። የሟቹን ሞት አልፈቅድም ይላል እግዚአብሔር። ተመለሳችሁ በሕይወት እንድትኖሩ እንሆ እግዚአብሔር ይፈልጋልና ተመለሰን በሕይወት እንድንኖር እግዚአብሔር ይርዳል። አስተማረን የመከረን አምላክ ምስጋና ይግባው። እኔም የተናገሩትን ቃል በሕይወቴ እንድኖር እግዚአብሔር ይርዳል። ከቃል በላይ ሕይወት ይሰብካልና መድረክ ላይ የምናደርግላችሁ አገልጋዮች ከቃላችን በላይ በሕይወታችን እንዲሰብካችሁ ጸልዩልን እስቲ። እግዚአብሔር ይርዳችኋላችሁ። ቅዱስ ጳውሎስ ወንጌልን ሰብኬ የተጣልኩ እንዳልሆን ሥጋዬን እጎስመዋለሁ እንዳለ ለእናንተ የምትጽናኑበትን የእግዚአብሔር ቃል ነግረናችሁ እኛ ደግሞ ፍርድ እንዳይመጣብን እኛም የእግዚአብሔር መንግሥት እንደናንተ ስለሚያስፈልገን እኛም ተጠቅመንበት የመንግሥቱ ወራሾች እንድንሆን እግዚአብሔር ይርዳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል Thank you.
Thank you.
ወስብሐት ለእግዚአብሔር።